ከዛ በፊት ኦርቶዶክስ እዚህ ውስጥ በሙሉ ያላችሁ ማለት 1 2 3 4 5 6 7 8 ሰባቱን እንበለው ደምረውን ለጊዜው በእኔ ሂሳብ ይሁንና ይቆይ። ሰባታችሁ በቁርባኑ ላይ ያለው ትምህርታችሁ አንድ አይነት ነው ወይስ ኮምፕሊትሊ የተለየ ነገር አለው? ምክንያቱም እኔ የነበርኩበት ወይም ደግሞ እስካሁን እንትን የምልበት ቤት የተለያየ አይነት ነገር ስላለው አሁን እዚህ ጋር ያላችሁ ሰባታችሁ ሜን ሪከርድ አድርጉልኝ። ሰባታችሁም የኦርቶዶክስ ወንድሞች እዚህ ያላችሁት ስለ ቁርባን ቤተ ክርስቲያን የምታስተምረው ትምህርት አንድ አይነት ትምህርት ነው ወይስ የተለያየ ትምህርት ነው? ይሄን አንዳችሁ ወይም ሁላችሁም ብትመልሱልኝ ደስ ይለኛል። መጀመሪያ ወደ ሌላው ከመሄዳችን በፊት ለምን እዚህ ጋር ሉተራውያን የሚያስተምሩ ሌላ ነው፣ ፔኔኮስታሉ ሌላ ነው፣ ሌላው ሌላ ስለሆነ የኦርቶዶክሱንም ፕሊዝ እዚሁ እናንተ ባላችሁበት እንድትነግሩን ስለምንፈልግ ነው። ሌሎቹም እንዲያውቁት። ሌላም እምነት ተከታዮች ስላሉ ከስር አንድ አይነት ነው ወይስ በዚህ በቁርባን ላይ ትምህርታችሁ የተለያየ ነው? እኔ ልጀምር በቃ በአጭሩ። ለምሳሌ እኔ አሜሪካ ሀገር ነው ያለሁት። ደብረ ታቦር እግዚአብሔር የሚባል ቤተክርስቲያን አገለግላለሁ። ኪዳነ ምሕረት አገለግላለሁ። ቅዱስ ሚካኤል አገለግላለሁ። ብዙ ደብራት አገለግላለሁ። በየሁሉ ቦታ ሄጄ የጌታን ስጋና ደም እውነተኛ ነው፣ እውነተኛ መጠጥ ነው፣ እውነተኛ ስጋ ነው እያልኩኝ እበላለሁ፣ እጠጣለሁ። ስለዚህ አንድ አይነት ትምህርት ነው ያለን ብዬ አምናለሁ። ሌሎቹ ደግሞ የራሳቸውን ይመስክሩ። ያው ሰዓታችን ለመቆጠብ የተለየ እምነት ያለው ኦርቶዶክስ በተለይ በቅዱሳት ሚስጢራት በአምስቱ አዕማደ ሚስጢር የተለየ ትምህርት ካለው ኢትስ አውት ኦፍ ቸርች ባይዘው የተለየ ትምህርት ያለው የለም። በኮንፊደንስ ሁላችንም መናገር ስለምንችል ማለት ነው። በአጭሩ ሁላችንም አንድ አይነት ትምህርት ነው ያለው። ቃሎት ያሰማልን። ያው እንደዚህ እንዳሉት ቤተክርስቲያናችን አንዲት እንደመሆኗ መጠን ቤተክርስቲያን አንዲት ናት። አንድነቷ ደግሞ መጀመሪያ ላይ በትምህርት ነው፣ አስተምህሮ ነው። አስተምህሯችን አንድ ካልሆነ ተበታትነናል ማለት ነው። እኛ ግን አንድ ነን። ያቺም አንዲት ቅድስት ቤተክርስቲያን ከሐዋርያት ጀምራ እስከ ዘላለም ድረስ ከክርስቶስ መምጫ ድረስ የምትቀጥለው እቺ ቤተክርስቲያን አንዲት እንደመሆኗ በትምህርታችን ምንድነን? አንድ ነን ማለት ነው። አንከፋፈልም። መቼ ቀጥሉ። በአጭሩ በቅዱስ ቁርባን ላይ ያለን እምነት ትምህርት አንድ ነው። አንድ ቤተክርስቲያን ውስጥ ያለ ነው። አንድ ነው አይደለም፣ አንድ ነው ብቻ አይደለም፣ ከዛም በላይ ነው። ምንም አይነት የሀሳብ ልዩነት የለንም። እዚህ ጋር ያለ ነው ከአንዲት ቤተክርስቲያን የመጣ ነው፣ ከአንዲቷ ቤተክርስቲያን። ስለዚህ ሁላችንም የጌታ ስጋና ደም እውነተኛ ነው፣ አማናዊ ነው፣ ለዘላለም ይሰጣል፣ ለኃጢአት ስርየት ይሆናል ብለን የምናምን በእውነተኛው የሐዋርያዊ ቅብብሎሽ ባለችዋ በጌታ ቤተክርስቲያን ውስጥ ያለን ስለሆንን ብዙ ደቂቃ ባንፈች እዚህ ላይ ጥሩ ነው። በመካከላችን ምንም አይነት ልዩነት የለም። ማንም ሰው በቅዱስ ቁርባን ላይ ባለን ትምህርት ልዩነት ሊፈጥር የሚችል የለም። ከኛ ውስጥ ተሳስቶ አንዱ የጌታ ስጋና ደም አያድንም እንኳን የሚል ከሆነ ይሄ ትምህርት ሕጸጽ ነው፣ ከቤተክርስቲያን የተለየም ነው፣ ያስወግዛለን በንስሐ ካልተመለሰ ማለት ነው እንጂ ተቻችለን እኛ አንሄድም። ባይዘወይ ዮኒዬ ሌሎቹ መምህራን የጨምሩት ዋና መምህር ጨምሩበታል። ዮኒ ማወቅ ያለብን ነገር በዓለም ላይ ያለችውን ኦርቶዶክስ ተዋሕዶ ቤተ የኦርቶዶክስ ክርስቲያን ኦሪየንታልም፣ ሌሎችም የህንድ፣ የሲሪያ፣ የኢትዮጵያ፣ የኤርትራ ኦሪየንታሎች የምንላቸው ማለት ነው በሚስጥራት በስጋው ደግሞ አንድ የሚያደርገን እሱ ነው። በቃ ህብረታችን ይሄ ነው። ባይዘወይ የጌታ ስጋና ደም ነው አንድ አድርጎ ያዘን። ሁላችንም አገር ልንላይ እንችላለን። ቤተክርስቲያኑ በቆርቆሮ በወርቅ በድንጋይ ሊሰራ ይችላል፣ በጭቃ ሊሰራ ይችላል፣ በድንኳን ትችላለች። የሚሰዋ የጌታ ስጋና ደም ግን ሁላችንም አንድ አድርጎ ከአንድ ማዕድ ከአንዱ ስጋ ከአንዱ ደም እንጠጣለን፣ እንበላለን። በዛ ህብረታችን አንድነታችን የሚገለጸው ራሱ በዚህ ነው፣ አንድ መሆናችን። እግዚአብሔር ይስጥልኝ። ጌታ በሰጠው እውነተኛ ትምህርት ላይ በአንድ አለት ላይ የተመሰረትን ከአንዱ መንፈስ ደግሞ የጠጣን የግል መረዳትና የራሳችን የሆነ ትምህርት የሌለን ሁልጊዜም ቢሆን ከእኛ ሳይሆን ከእውነተኛው ምንጭ የምንናገር አይደለም። እዚህ ያለነው እኛ ከኛ ወደኋላ ትሬስ ባክ ቢደረግ ክርስቶስ ካስተማረው ሐዋርያት ከሰበኩት አባቶቻችን ሊቃውንተ ቤተክርስቲያን ከሞገቱት ከዚህ አትለፉ ከዚህ አትትረፉ ብለው ከገለጡት እምነት የተለየ እምነትም ትምህርትም የለንም። የአንድነታችን ምስጢር መዋደዳችን አይደለም ወይም መፋቀራችን አይደለም፣ አንድ ዜግነት መያዛችን አይደለም፣ ሌሎች ጉዳዮች ሳይሆኑ የተመሰረትንበት አለት አንዱ አለት ክርስቶስ ነው።
አንዱ አለት ቤተክርስቲያኔን እሰራታለሁ ብሎ ክርስቶስ በመሰረተው በእውነት ትምህርት ላይ መታነጻችን ነው። የምንናገርበት መንገድ የተለያየ፣ የምንናገርበት ቋንቋ የተለያየ ቢሆንም የምንናገረው ትምህርት ግን አንድ ነው። ለምን ከተባለ ሁላችንም የጠጣንበት ምንጭ አንድ ምንጭ ስለሆነ ሐዋርያው ቅዱስ ጳውሎስ እንደሚናገር እንዘ ብዙኃንነ አሐዱ ሥጋ፣ ብዙዎች ስንሆን አለ አንድ ሥጋ ነን። የተለያየ ቋንቋ ልንናገር እንችላለን፣ የተለያየ መልክ ሊኖረን ይችላል። ግን የጠጣ ነው ከአንዱ ከእውነተኛ መንፈስ ከአንዱ ከእውነተኛ ትምህርት ስለሆነ አንድ ነን ለማለት ነው። በጣም ጥሩ። ስለዚህ አኬዋ ቀጥልና ሌሎቻችሁም የተለየ ሀሳብ ካልጨምሩና አይ ቲንክ በትምህርቱ ደግሞ ሞርት አንድነቱን እያሳየን መቀጠልም እንችላለን። ይስጥልኝ። ሰላም ለሁላችሁን፣ እንዴት አላችሁልኝ? ሁላችሁንም ሰላም ብያለሁ። ያው እንግዲህ ዮኒን ብሩኬን ብዙ ጊዜ ሆነኝ ካገኟችሁ፣ ሁለታችሁንም ሰላም ብያለሁ። ሌሎቻችሁንም እንደዚሁ። የተነሳው ጥያቄ በጣም ጥሩ ጥያቄ ነው። እናንተ አንድ አይነት ናችሁ ወይ? አክቹዋሊ አሁን ዮኒ ይሄ ጠፍቶት አይደለም፣ ግን በጣም ለሌላው ግን በጣም የሚጠቅም አይነት ጥያቄ ነው። ምክንያቱም ይሄ ጌታ ኢየሱስ የጸለየበትም ጭምር ስለሆነ ማለት ነው። በነገራችን ላይ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ሊቀ ካህናት እንደመሆኑ ጸሎትን አቅርቦ የለ እና ሲጸልይ ከጸለየው ጸሎት ውስጥ አንዱ ምን የሚል ነበረ? ቅዱስ አባት ሆይ እነዚህን የሰጠኸኝን እንደ እኛ አንድ እንዲሆኑ በስምህ ጠብቃቸው ብሎ ነበረ። እነዚህ የሰጠኸኝን ክርስቲያኖችን በእኔ የሚያምኑትን እንደኛ ደግሞ እኔ ከአንተ ጋር አንድ ነኝና እነሱ ደግሞ አንድ እንዲሆኑ በቃልህ ጠብቃቸው ብሎ ጸልዮ ነበር። የጌታ ኢየሱስ ጸሎት በእኛ ላይ ተፈጽሟል። ይሄው እኛ አንድ ነን። አንድነት የሚመጣው በሃይማኖት በአስተምህሩም ጭምር ስለሆነ ማለት ነው እና በአስተምህሯችን ወጥ ነን። የቅዱስ ቁርባን ላይ ብቻ ሳይሆን ሌላውም ላይ አንድ እረኛ ስለሆነ ያለው መንጋችንም አንድ መንጋ ነው። ብዙ መንጋ አይደለንም። ጌታ ኢየሱስ ነው እንደዚህ ያሉ። በነገራችን ላይ እረኛው አንድ ይሆናል፣ መንጋውም 17 ሳይሆን አንድ መንጋ ነው ያለው፣ አንድ እረኛ ነው ያለው። ስለዛ እረኛችን አንድ ነው፣ እርሱም ጌታ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ ነው። ልክ እንደዚሁ መንጋውም ደግሞ እንደ መንጋ እንደ ህዝብ አንድ ኔሽን ነን፣ አንድ ህዝብ ነን፣ አንድ መንፈሳዊ ህዝብ ነን። ንጉሳችን ክርስቶስ ነው ነው። ስለዚ ሃይማኖት ጉዳይ ላይ የስ አንድ ነን ነው። እሺ አኬዋ ቃሉ የተሰማልን። አሁን ወደ ትምህርቱ እንሂድና አይ ለሌሎቹ ልንገራቸው። መዝሙረ ይህን ያልኩበት ምክንያት ስላለኝ ነው። ይህን ጠፍቶኝ አይደለም፣ ግን በስር ያሉት ብዙዎቹ የማያውቁ ወንድምና እህቶች ኦርቶዶክሶች አይደሉም፣ በሌላ እምነት ያሉ ግን ብዙ የተለያየ ትምህርት የሚሰጣቸው ሰዎች ኦርቶዶክስ በትምህርቷ አንድ እንደሆነች እንዲያውቁ ስለፈለግኩ ነው። ስለዚህ ትምህርቷ ምኗ ስርዓቷ አንድ እንደሆነ እንድታውቁ የሚለው ነው። ተባረኩልኝ። ወደ ትምህርታችሁ እንድትሄዱ ነው። አመሰግናለሁ። እሺ እምቢ አለኝ ሚቱን ላነሳስል። ጋድዬ ወይም የዋድሻ ጀምሩና ከሁለት አንዳችሁ ኦኬ። ጋድ ወይ የዋድሻ ጀምር፣ ከዛ በኋላ ጋዲ፣ ከዛ ከእናንተ ደግሞ የቀረውን ደግሞ እየተከፋፈልን ሌሎቹ መምህራን ይቀጥላሉ ማለት ነው። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም ለሁላችንም ጥበብ ማስተዋል ይግለጥልን። ለሚሰማውም ሰው ትርፍ የምናተርፍበት የምንማርበት ያርግልን። ኮመንት ላይ ያላችሁ ክርስቲያኖች አደራ የምለው ነገር ልባችሁን ንጹህ አድርጋችሁ ትምህርቱ ጋር ፎከስ አድርጉ። መልካም ነገር ጻፉ። ከተቻላችሁ ኑ በብርሃኑ ተመላለሱ ይላችሁ ጻፉ። ለሚሰደዋችሁ ሌላ ነገር ለሚናገር ሰው መልስ አትስጡ። ትምህርቱ ላይ ብቻ ፎከስ አድርጉ። ግለሰቦች ላይ ፎከስ አታድርጉ። ትምህርቱ ላይ ብቻ ፎከስ አድርጋችሁ አደራ ኮመንቱ ሀሳባችሁ እንዳይሰርቅባችሁ ማለት ነው። ምክንያቱም ጊዜያችሁንም ከገደልን አይቀር ወንድሞቻችንም እንቅልፋቸውን ተነስተው ሌላ ነገር ከሚሄዱበት ትተው እዚህ ቁጭ ካሉ አይቀር ጊዜውን እንጠቀም። መልካም ነገር ብቻ ጻፉ። አደራ አደራ። የዋድሻ ጀምር። ኦኬ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። እዚህ ያላችሁ ሁላችሁ ነው። የክርስቶስ ጸጋና ሰላም ከኔም ከእናንተ ጋርም ይሁን። አክቹዋሊ ባይዘወይ ይሄ እንደ ምክንያት ተደርጎ ተሸሸ እንጂ ትናንት ሁለቱም አንድ ነን ብለው የተወያዩ አካል ባይዘወይ ትናንት መሰረታዊ ጉዳይ ሆኖ እንደው በጣም እንደው ነገረ ድህነት የሚነካ ጉዳይ ሆኖ አይደለም የተወያየ ነው የትናንቱ ጉዳይ ማለት ነው።
ኦኬ ሁልጊዜ የሚያነሱት ስለሆነ በጣም እታች ያሉ ሰዎች ራሱ ሊወያዩት የሚችሉት ርዕስ ነው ይዘን የገባ ነው ትናንትና። ያን ያክል ውይይት ራሱ የሚያስፈልገው አይደለም። መጽሐፍ ቅዱስ በቀጥታ ማንበብ የሚችልና አማርኛ ማንበብ የሚችል ሰው መጽሐፍ ቅዱስን ሊረዳቸው የሚችሉ ሀሳቦች ናቸው። የዛሬው ግን ለቤተ ክርስቲያን መሰረት ኦኬ ለአንድነት መሰረት የሆነ ታላቅ ሚስጢር ነው። የመዳን ጉዳይ ነው። ይህንን ካመንክ ችግር የለውም፣ ባታምንም ችግር የለውም የሚባል አይነት ትምህርት አይደለም። በዚህ አንድ ካልሆንክ ደግሞ ቅድምም ወንድሞችም ሲሉ እንደነበረው በክርስቶስ ትምህርት የአንድነት ምንጭና የአንድነት መሰረት የሆነውን ይሄን ትምህርት አንድ ካልሆንክ ሲጀመር ድህነት ራሱ ልታገኛችም። ለዛ ነው እነዚህ ወንድሞቻችን ትናንት አንድ ነን ብለው መጥተው ለመወያየት ዛሬ ምክንያት ሰበብ የፈለጉት የምርም እንደተባለው ፌር ያልነበረ ቤት ሆኖ ሳይሆን እንዲህ አይነት እምነት ስላላቸው ነው። አንድ ይሄን ቪዲዮ ላሳይና ወደኛ ትምህርት ቀጥታ ገባለሁ። ትናንት አንድ ነን ብሎ ሲወያይ የነበረ ወንድማችን አብሮ ከገባው ጆናታን ጋር ያላቸው በዚህ ትምህርት ያላቸው ልዩነት ተመልከቱ። ከራሱ በእነሱ ነገር ክርስቶስ ውስጥ ለስጋው የሚነገረው ለመለኮቱ የሚነገራል። ህብስቱ ይህ ስጋዬ ነው ካለ ህብስቱን እነሱ የሚያብራሩት እንደዚህ ነው። ሞድ ኦፍ ፕሬዘንስ ይባላል። የኢየሱስ ክርስቶስ ስጋ ኢን ዊዝ አንደር የሚሉት ነገር በህብስቱ ውስጥ ከህብስቱ ጋር እና ከህብስቱ ስር ይገኛል። ምክንያቱም ከክርስቶስ መለኮታዊ ባህሪ ሁሉም በሁሉ ቦታ መገኘት ኦኬ፣ በሁሉ ቦታ ከመገኘቱ የተነሳ ለመለኮት የተነገረ ለሰብአዊ ባህሪም ስለሚነገር ማለት ነው። ስጋውም በህብስቱ ውስጥ ይገኛል። ኦኬ፣ ስለዚህ ስጋዬ ነው ሲል ከዚህ ፕሬዘንስ አንጻር ብሎ ያብራል። ተቀበለዋለህ አትቀበለውም፣ የኔ ምልከታ ከዚህ ይለያል። ኮምፕሊትሊ ከዚህ ይለያል የኔ ምልከታ ከሉትራ ማለት ነው። ነገር ግን ሞድ ኦፍ ፕሬዘንሱን በተመለከተ ይህን ስለሚያምኑ በዛ ደረጃ ያስረዱታል ማለት ነው። አይዋ ስለዚህ ያልመጣበት ምክንያት ምንድን ነው? ኮምፕሊትሊ ከእነሱ የተለየ ትምህርት ነው ያለ። ኮምፕሊትሊ እነርሱ የሚያምኑት ምን ብለው ነው? አዎ አክቹዋል ፕሬዘንስ አለ ስጋና ደሙ ላይ የክርስቶስ አክቹዋል ፕሬዘንስ አለ። ናት ስፒሪቹዋሊ በት አክቹዋሊ ኢሴንሻሊ ፕሬዘንስ ያደርጋል ብለው ነው የሚያምኑት ሉትራኖች ማለት ነው። ይህ ወገናችን እንደዛ ብለው ያምናል? አያምንም። ዛሬ ቢመጣ አንድ እንዳልሆነ በሚገባ እንደሚጋለጥ ስለሚያውቅ ስለዚህ ሰበብ ማድረግ ምንድን ነው? በቤቱ ሰበብ ማድረግ ይሻላል። አዎ ፌር አልነበረም። ርዕስ የመረጠው ራሱ ነው፣ ተስማምቶ የወጣው ራሱ ነው። ግን መጨረሻ ላይ ምን አለ? አይ ፌር አልነበረም ቤቱ ሲባል ስለነበረ እኛ እንኳን አላልንም፣ እታች ያሉ ናቸው ያሉት። አርዩ ሲሪየስ? እውነት የምረን ነው? እታች ያሉት ለምንድን ነው እንደዛ የሚሉት? አንተ ላይ ያለ ፌር ሆኖ ከተሰማ እታች ያሉት ለምንድነው ፌር ሆኖ ያልተሰማቸው? ምክንያቱ ትምህርትን ኦፍኮርስ የረባ አርጊመንት ትናንትም ስላላነሳችሁ ሊሆን ይችላል። ነገር ግን ተስማምታችሁ ወጣችሁ በኋላ ነው ያስታወሳችሁት ይመስለኛል ቅዱስ ቁርባን ላይ እንደምትለያዩ ማለት ነው። ከዚህ አንጻር ፈጽሞ የተለያየ ትምህርት ነው ያላችሁ። ፈጽሞ በቃ የሰማይና የመሬት ያክል ርቀት ያለው ትምህርት ነው ያላቸው። ለዛ ነው የቀሩት ማለት ነው። ኦኬ አሁን ወደ ራሳችን ትምህርት ወደ እውነተኛው የመጽሐፍ ቅዱስ ትምህርት እንምጣና የዚህ ትምህርት መጀመሪያ አስተማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ባይዘው የትምህርቱ መሰረትም ምንጭም ክርስቶስ ራሱ ነው። ኦፍኮርስ የእውነት ሁሉ ምንጫችን እሱ ስለሆነ ማለት ነው። እሱ በተለይ በሁለቱም ምስጢራት የማያደራድር ወደኋላ የማያስብል ትምህርት ጌታችን አስተምሯል። ዮሐንስ ወንጌል ምዕራፍ 6 አስቀድሞ አስተምሯቸዋል። ለሚያምኑም ለማያምኑም ክርስቶስ በግልጽ ስለ ስጋና ደሙ በግልጽ ተናግሯል። ምን ብሎ? ከቁጥር 26 ጀምራችሁ በደንብ አንብቡት። ዋናው ግን ክርስቶስ እያስተማረ ይመጣና የህይወት እንጀራ እኔ ነኝ፣ ኦኬ ለዓለም የምሰጠው እንጀራ ስጋዬ ነው እያለ ይመጣና ይህ ሰው እንዴት እንጀራ ማለት ስጋውን ሊሰጠን ይችላል? እንድንበላ ስጋውን ሊሰጠን ዘንድ እንዴት ይቻለዋል ብለው ሲጠይቁት የእውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም ብሎ በግልጽ ነው የሚናገረው። ፎር ዩር ሰርፕራይዝ በጣም ይሄ ክፍል ዮሐንስ ወንጌል ላይ መጻፉ በጣም የሚያስደንቀና የሚገርመን ምንድን ነው? ዮሐንስ በተለምዶ ወይም ደግሞ በአጻጻፉ አይሁዶች ወይም ደግሞ ክርስቶስ ሲናገር የተናገረው ንግግር ምሳሌያዊ ሆኖ በተሳሳተ መረዳት ተረድተውት ከሆነ በየትኛውም ክፍል ተመልከቱ የመረዳታቸውን ስህተት
አርሞ ወይም ደግሞ እንዲህ ለማለት ፈልጎ ነበር ክርስቶስ ብሎ በብዙ ክፍሎች ወይም ደግሞ በአብዛኞቹ ክፍላቶቹ እንዲህ ብሎ ዮሐንስ ይተረጉማል። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ከቁጥር 24 ላይ ስትመለከቱ ምን ብሎ ይናገራል ክርስቶስ? ይህን ቤተ መቅደስ አፍርሱት፣ እኔ በ3ኛው ቀን አስነሳዋለሁ አለ፣ ተናገረ። እነሱ ሊትራል የተረዱትና የተመለከቱት ስለምን ነበረ? ስለ ሰለሞን ቤተ መቅደስ 46 ዓመት እኮ የተሰራ እንዴት ነው አንተ በ3ኛው ቀን የምታስነሳው? ስለዚህ መረዳታችሁ ትክክል አይደለም። ክርስቶስ እየተናገረ ያለው ሊትራሊ ስለ ሰለሞን ቤተ መቅደስ ነው አይደለም፣ ስለ ሰውነቱ ቤተ መቅደስ ይናገር ነበረ ብሎ ዮሐንስ ተረጎሙ። ስለዚህ የእነሱ መረዳት ትክክል አልነበረም። መረዳታቸው ምን ብሎ ተረጎሙ ዮሐንስ? እሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበረ አለ። ይህ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 7 ከሆዱ የሕይወት ውሃ ምንጭ ይፈልቃል ብሎ ክርስቶስ ተናግሮ ነበር። ይህም ስለ መንፈስ ቅዱስ ይናገር ነበረ ብሎ በግልጽ ይናገራል። ይህ ብቻ አይደለም። ዮሐንስ ወንጌል እዛው ምዕራፍ 12 ተመልክታችሁ ከሆነ ምን ብሎ ይናገራል? ክርስቶስ የሰው ልጅን ከፍ ከፍ ባደረጋችሁት ጊዜ ሁሉንም ወደ ራሱ ይስባል ይላል። ከቁጥር 30 ጀምራችሁ ስትመለከቱ ዮሐንስ ምን ማለት ነው? ከፍ ከፍ የሚለውን ሲተረጉም ስለ እንዴት ባለ ሞት እንዴት ባለ ስቅለት ይሰቀል እንዳለው ይናገር ነበረ ብሎ ይተረጉማል። በጣም ብዙ ቦታዎች የአይሁዶች መረዳት ክርስቶስን በተሳሳተ መንገድ ተረድተውት ከሆነ ዮሐንስ ተርጉሙ ይናገራል። እዚህ ክፍል ግን በጣም በሚያስደንቅ ሁኔታ ክርስቶስ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ ሕይወት የላችሁም ብሎ ሲናገር እነሱ ምን ብለው ተረዱ? አረ ሊትራሊ ተረዱት። ሊትራሊ ነው የተረዱት። ከዛ በኋላ ክርስቶስ አረ ሊትራሊ ማለት ወይም ደግሞ እውነትም ስጋዬና ደሜ ብሉ ማለት አይደለም ብሎ ወይም ዮሐንስ አረ እንደዛ ለማለት አልነበረም እምነት ለማለት ፈልጎ ነበር ወይም ደግሞ በእኔን ተከተሉ ለማለት ፈልጎ ነበረ ብሎ ሲተረጉም አንመለከትም። ይልቁንም አጽንቶ ይህንን ካልተቀበላችሁ፣ ይህንን ማትቀበሉ ከሆነ ከእኔ ሄዱ፣ ደቀ መዛሙርቶቹ 12ቱንም ጭምር ይህንን ማትቀበሉና ማታምኑ ከሆነ ከእኔ ሄዱ ነው የሚላቸው። ክፍሉ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 6 ከቁጥር 44 ጀምሮ እንዲህ ይላል። የሕይወት እንጀራ እኔ ነኝ ይላል። አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። አሁን ክርስቶስ ምን ብሎ እየተናገረ ነው? ይኸው ከሰማይ እስራኤላውያን ወይም ደግሞ ከግብፅ ባርነት ሲወጡ ሙሴ እስራኤላውያንን ከሰማይ መናን አውርዶ መግቧቸው ነበር። ያ መና ግን ሕይወት የዘላለም ሕይወትን የሚሰጥ አልነበረም። ምክንያቱም ያንን መና በልተው ሞተዋል። የሰው ልጅ ለሚሰጣችሁ መብል እሱ በልቶ ሰው የማይሞትበት እንጀራ እኔ እሰጣችኋለሁ ይልና ለዓለም የምሰጠው እንጀራ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። ዘንድ ቀጥሎ ምን አለ? እንዲህ ብለው ሲናገር እንግዲህ አይሁድ ምን ብለው ተረዱ? ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ይላል። አሁን አይሁዶች ክርስቶስ ስጋዬ እሰጣችኋለሁ እርሱን ትበላላችሁ ሕይወት ይሰጣችኋል ብሎ ሲናገር ቀጥታ ተረዱት አይደለም? ዘንድ ክርስቶስ ትክክል እንደዛ እያለ ባይሆን ኖሮ ምንድን ነው ማለት ያለበት? አረ ስጋ ያልኩት እኮ እምነት ማለት ነው፣ ስጋ ማለት እኮ ተከተሉ ማለት ነው ነበረ ማለት የነበረበት። ክርስቶስ ግን ምንድን ነው የሚላቸው? ስለዚህ ኢየሱስ እንዲህ አላቸው። ምን አላቸው? እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት አስረግጠው የሚነግራችሁ። በቃ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ማለት። ቀጠለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። እነ አውግስቲን እነ ሄራኔስ በሚገባ ይናገሩታል። ክርስቶስ በዛ ቅዱሱ ጠረጴዛ ላይ የራሱ ስጋና ደም ሰጥቷቸዋል። አንዳንድ መናፍቃን ይህ ስጋና ደም በልቶ ሰው እንዴት ሊሞት ማለት እንዴት የዘላለም ሕይወትን ሊያገኝ አይችልም ብለው ይናገራሉ ይሉና የዘላለም ሕይወት እንደምናገኝ እንደሚሰጠን ክርስቶስ ራሱ ተናግሯል። ግን ስጋችን አይሞትም ማለት አይደለም። ስፒሪቹዋሊ ኢተርናል እንሆናለን፣ ዘላለማዊ እንሆናለን። ስጋችንም ዘላለማዊነትን የሚያገኘው ከዚህ ቅዱስ ስጋና ደም የተነሳ ነው። ትንሣኤን የሚያገኘው በዚህ ስጋና ደም የተነሳ ነው። ምክንያቱም ክርስቶስ ምንድን ያለ በመጨረሻ ቀን አስነሳዋለሁ። ስጋውንም ቢሆን ኢተርናል እንዲሆን ዘላለማዊ እንዲሆን የሚያደርገው ይህ ቅዱስ ስጋና ደም ነው። ከዚህ ውጭ ዘላለማዊነት ሊያገኝ አይችልም ስጋችን በራሱ ማለት።
ስለዚህ ክርስቶስ ምን አለ? ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ካለ በኋላ እኔም በመጨረሻው ቀን አስነሳዋለሁ። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ክርስቶስ አስረግጠው ነው የነገራቸው። ባይዘዌ ኦኬ፣ አስረግጠው ነው የነገራቸው ዘንድ ዝቅ ብሎ ሐዋርያቶቹ አብዛኞቹ ደቀ መዛሙርት ይላል ይህንን ለመስማት እጅግ ይጨንቃል ብለው ወደ ኋላቸው ተመለሱ ይላል። ክርስቶስ ኧረ ተው ይሄ ምሳሌ አነጋገር ነው፣ ኑ ተመለሱ አይላቸውም። ወደ ሐዋርያቶቹ ዞረና እናንተስ ልትሄዱ ትወዳላችሁን አላቸው። ልትሄዱ ትወዳላችሁ ወይስ ታምናላችሁ? ሐዋርያቶቹ ምን ብለው ተናገሩ? በጴጥሮስ አማካኝነት አንተ የሕይወት ቃል አለ ከአንተ ከቶ ወዴት እንሄዳለን? በቃ እኛ ክርስቲያኖችን ለሐዋርያት ተከታዮች ነን ስንል ሐዋርያዊ እምነት ይዘናል ስንል ክርስቶስ ይህ ስጋዬ ነው ይህ ደሜ ነው ብላ ጠጣ የዘላለም ሕይወት ይሰጣል ሲል፣ አዎ ክርስቶስ አንተ የሕይወት ቃል ነው የምትናገረው ሁሉ እውነት ነው፣ አሜን ብለን እንቀበላለን ብለን እንደ ሐዋርያቶች እንቀበላለን። ከአንተ ወዴት እንሄዳለን? አንተ ያልከውን ሁሉ እውነት ነው ብለን እንቀበላለን ብለን እንመሰክራለን ክርስቲያኖች። ስለዚህ ሐዋርያቶች ይሄን ትምህርት ሰበከላቸው፣ ተቀበሉ። ስለዚህ ማቴዎስ 26 ላይ ሄደና ኦኬ እውነተኛ ስጋውና ደሙ እንዴት ነው የሚሰጣቸው? ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንመለከታለን። ኦኬ ምን ይላል? ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ስጋዬ ነው አለ። አሁን ስጋዬ የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ አሰብኳቸዋል፣ አስተምሯቸዋል። ሐዋርያቶቹ ልክ ስጋዬ ይህ ነው ብለው ሲሰጣቸው እንዴት ሊሆን ይችላል አይሉም። አስቀድሞ አስተምሯቸዋል፣ ትምህርቱ ተቀብለዋል። አሁን ሚስጢሩ የሚቀበሉበት ሰዓት ደርሷል። አሜን ብሎ መቀበል ብቻ ነው በዚህ ሰዓት። ስለዚህ ሐዋርያቶቹ ምን አለ? እንጀራን አነሳ፣ ባረከ፣ ኦኬ ቆረሰ፣ ለደቀ መዛሙርቱ ላመኑት ለተከተሉት ምን ብሎ ሰጣቸው? ይህ ስጋዬ ነው እንካችሁ ብሉ አለ ይላል። ሐዋርያቶች በዚህ ሰዓት ምንድን ነው የሚሉት? በልባቸው ምንድን ነው የሚሉት? ምን ብለው ነው የሚቀበሉት? እውነት የአንተ ስጋ ነው እያሉ ነው የሚቀበሉት ወይስ አይ ስጋ እንዴት ሊሆን ይችላል ነው የሚሉት? ቅዱስ አምብሮስ ኦፍ ሚላን ምን ብሎ ይናገራል? ሐዋርያቶቹ ይህን ስብከት ከሰበካቸው በኋላ በማቴዎስ ወንጌል ምዕራፍ 26 ይህ ስጋዬ ነው ብለው ሲሰጣቸው ከዛ በኋላ አፋቸው የተከፈተው አሜን የአንተ ስጋ ነው ለማለት ብቻ ነው የሚል። አዎ አሜን የአንተ ስጋ ነው ብለው ነው የሚቀበሉት። ማለት ስጋዬ ነው ሲል ክርስቶስን አይ አይደለም ብለህ ልትቃወሙ በጭራሽ አይቻልም። ቀጥሎ 27 ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ። ምን አለ? ሁላችሁም ከእርሱ ጠጡ አለ። ለምንድነው የሚጠጡ? ምክንያቱ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። በአዲስ ኪዳን ለብዙዎች ለኃጢአት ይቅርታ የፈሰሰ ደሜ ይህ ነው። በቃ ደሜ ለኃጢአት ይቅርታ የፈሰሰው ደሜ ይህ ነው የሚል በቃ ደሙ ነው። ለኃጢአት ይቅርታ የፈሰሰ ደሙ ይህ ነው ብሎ ክርስቶስ ተናግሯል። ስለዚህ ለኃጢአት ይቅርታ እንደተሰጠ የኃጢአት ይቅርታ እንደሚሰጥ ጌታችን አስረግጦ ነው የነገራቸው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ስለሆነ ሁላችሁም ከእርሱ ጠጡ ነው የሚለው። ሁላችሁም ከእርሱ ጠጡ። ስለዚህ በግልጽ ክርስቶስ ተናግሮታል ማለት ያው የአንደኛው ቆሮንቶስ ሐዋርያ ቅዱስ ጳውሎስ ፋሲካችን ክርስቶስ ታርዷል ብለው በግብፃውያን ከባርነት ነፃ ያወጣቸው የአዲስ ኪዳን በግ ክርስቶስ የመስዋዕቱ በግ ክርስቶስ እንደሆነ ፋሲካችን ክርስቶስ ታርዷልና ብሎ ተናግሯል። ይህ ፋሲካችን ታርዷል ካለ በኋላ በአንደኛ ቆሮንቶስ መልእክቱ ምዕራፍ 10 ከቁጥር 17 ላይ ይህ እንጀራ ይህ ቅዱስ ምስጢር ምን አይነት ጸጋ እንደሚሰጥ ሲናገር ቅድም እንደተናገረው ማለት ነው የአንድነታችን መሰረት የአንድነታችን ምንጭ ይሄ ነው ስንል መጽሐፍ ቅዱሳዊ መሰረትም ስላለ ምን አለ? አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንባርከው ኦኬ ካህናት የሚባርኩት ያ ህብስት ከክርስቶስ ስጋ ጋር ምን ያለው ነው? ህብረት ማለት አንድነት ነው። ባይዘው ዩኒቲ ማለት አንድነት፣ አንድ ነው ማለት ነው። ኦኬ አንድነት ያለው አይደለምን? ነው እንጂ ማለት ነው። ሪቶሪካል ኮስችን መልስ የያዘ ጥያቄ እንዴ! ይሄ በጣም እርግጠኛ ሆነ የምትጠይቀው አይነት ጥያቄ እንዴ! ስጋው የምንባርከው የተባረከው ያ ህብስት ከክርስቶስ ስጋ ጋር አንድነት ያለው አይደለም ወይ? ነው እንጂ ይላል። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ነው ይልና አንድ እንጀራ ስለሆነ ሐዋርያ ቅዱስ ጳውሎስ እንግዲህ ክርስቶስ ካረገ በኋላ የመጣ ሐዋርያ ነው። ግን ያንን ህብስት ያንን እንጀራ ስቲል ይቆርሱታል፣ ይበሉታል። ግን የተለየ እንጀራ አዲስ እንጀራ ነው አይደለም፣ አንድ እንጀራ ነው።
በዕለተ ሐሙስ በዕለተ ዓርብ ከተቆረሰው ስጋ የተለየ ሌላ ስጋ የተለየ ሌላ እንጀራ አይደለም። ስለዚህ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። አንድ ስጋ ነን። እኛ ብዙ አለን። ከሐዋርያቱ ጀምሮ እስከ ዓለም ፍጻሜ ድረስ የሚመጣ በጣም ብዙ ሰው ሊኖር ይችላል። በጣም ብዙ ህዝብ ሊኖር ይችላል። እኛ ብዙዎች ስንሆን ግን አንድ ስጋ ነው ምን ሆነው። ለምንድን ነው አንድ ስጋ ምን ሆነው ማለት እንዴት ልንሆን እንችላለን? ምክንያቱም እዚህ ሁላችን ያን አንዱን እንጀራ እንካፈላለን። በቃ አንዱን እንጀራ ስለምንካፈል ብዙ ስንሆን ስንት ነን? አንድ ስጋ እንሆናለን ይላል። ስለዚህ ከዚህ ምስጢር የተነሳ አንድነት ይኖራል። ለዛ ነው ፕሮቴስታንቶች ይህ ምስጢር ስለሌላቸው ተበጣጥሰው የሚያልቁት። ይህ ምስጢር አንድነት ምንጭ፣ የአንድነት ሁሉ መሰረት ነው። ስለዚህ ሁላችንም ብዙ ስንሆን ግን አንድ ስጋ ነን ይላል። ምክንያቱም ያንን አንዱን እንጀራ ምን እንላለን? እንካፈላለን። ይህንን አንድ እንጀራ ሳይገባህ ወይም ደግሞ ሳይገባህ መካፈል ምን አይነት ቅጣት እንደሚናገር ላንሳና የቀረው ሌሎች ወንድሞች ቢያነሱት ጥሩ ነው። ምክንያቱም ሰዓታችንን ለመጠቀም ማለት ነው። ብዙ ማንሳት ይቻላል፣ ግን ለወንድሞች እድል ለመስጠት እችን ብቻ ተናግሬ ወደ ወንድሞች እቀጥላለሁ። ቀጣይ ምዕራፍ 10 አሁን ተመለከትም። ምዕራፍ 11 ላይ ሐዋርያ ቅዱስ ጳውሎስ ምን ብሎ ተናገረ? ይህንን ምስጢር ሳይገባው የሚካፈል የዘላለም ፍርድን እንደሚበላ የተገባው ደግሞ የዘላለም ሕይወት እንደሚያገኝ ሲናገር ምን ብሎ ተናገረ? ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ይላል። አስቀድሞ የትምህርቱ ምንጭ ክርስቶስ እንደሆነ ይናገርና ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት አለ እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያ አድርጉታል። ለመታሰቢያ ማለት ዘለዓለም ዘወትር የሚደረግ የክርስቶስን ሞቱና ትንሣኤው የምንናገርበት ምስጢር ማለት ይህ ስጋዬ ነው ብሎ ሰጣቸው ይልና እንደዚሁም ከእራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና የክርስቶስ የዕለተ ዓርብ ስጋና ደሙ ስለሆነ ሁልጊዜ ይህንን በበላህና በጠጣህ ቁጥር የክርስቶስን ሞትና ትንሣኤውን ትናገራለህ፣ ትመሰክራለህ። ንዜኑ ሞተከ ወትንሣኤከ ቅድስተ ብለን እንደምንናገረው ትንሣኤህን ሞትህን እንናገራለን እንሰብካለን ብለን ዘወትር እንደምንናገረው። ስለዚህ ይህንን ምስጢር አለ። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ይህንን ስጋና ደም ዕዳ አለበት። አሁን ሊትራሊ የጌታ እውነተኛ ስጋና ደም ባይሆን ይህንን ስጋ በበላችሁ ይህንን እንጀራ እና ይህንን ጽዋ በጠጣችሁ ቁጥር ሳይገባችሁ ከሆነ ዕዳው ምንድን ነው አለ? የጌታ ስጋና ደም ዕዳ ነው የምታገኙታል። ፍርዱ ራሱ የጌታ ስጋና ደም ነው፣ የእሱ ዕዳ ነው የምታገኙት ይላል። ስለዚህ እውነተኛ የጌታ ስጋና ደም እንደሆነ ሐዋርያ ቅዱስ ጳውሎስ ከጌታ የተቀበልኩትን ለእናንተ ደግሞ ሰጣችኋለሁ ብሎ በግልጽ ሲናገር እንመለከታል። ይህንን ምስጢር ሳይገባቸው የበሉ ሰዎች ምን ገጠማቸው ሲል ሐዋርያ ቅዱስ ጳውሎስ 29 ሳይገባው የሚበላ የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም ካለ በኋላ ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎች ደግሞ አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። ስለዚህ ሐዋርያ ቅዱስ ጳውሎስ ምን አለ? ይህንን ምስጢር ሳይገባቸው የተቀበሉ አያሌዎች ነበሩ። ግን እነሱ አያሌዎች ምን ብለዋል? ደከሙ፣ ታመሙ ይልና ያንቀላፉ፣ በሞት ራሱ የተቀሰፏል። ራሳችን ፈትነን መርምረን ብንቀበል ኖሮ ግን ባልተፈረደብንም ነበር፣ ፍርድም ባልበላን ነበር ይልና ይህ ብቻ አይደለም፣ ባይዘወይ ስጋዊ መቅሰፍት ብቻ አይደለም የሚያመጣው። ምን አለ? ነገር ግን በተፈረደብን ጊዜ አለ በፍርድ ጊዜ ከዓለም ጋር እንዳንኮነ በጌታ እንገሰጻለን። በሚመጣው ዓለምም ፍርድን የሚያመጣ ስለሆነ በጌታ እንገሰጽ። ይህንን ምስጢር በታላቅ አክብሮት ራሳችንን ፈትነን መርምረን እንቅረብ ይላል። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልን። እሺ አድሻ ቃለ ሕይወትን ያሰማልን፣ ጸጋን ያብዛልን። ጋዱ ደግሞ ቀጥል ዮኒ። በኋላ ላይ ከመቀጠሉ በፊት እሺ እኔ ጥቅሶቹን ልንገራቸው። ዋድሻ ፈጥነ ስለምታውቀው ላጥላጥ አድርገን ያለፍከው ጥቅሶቹን ልነግራችሁ ነው። ዮሐንስ
6:26 ዮሐንስ 6:40 ዮሐንስ 2:22 ዮሐንስ ምዕራፍ 7 አለ። ዮሐንስ 12:30 አለ። ማቴዎስ 26:26 አለ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 16 አለ። እንደገና አንደኛ ቆሮንቶስ ምዕራፍ 11 ሙሉ አለ። ስለዚህ አደራ እታች ያላችሁ ወንድምና እህቶቼ ለሌላ ጊዜ እንዲሆናችሁ ጥቅሱን እየጻፋችሁ እንድትይዙት ለማለት ነው። ተባረኩልኝ። እሺ፣ እናመሰግናለን ዮኒዬ። ሁላችሁም እንግዲህ የአዲሻን ቃሎት ያሰማልን በሉት፣ አበረታቷቸው። ገስት ያሉትን ፎሎ አድርጓቸው። አደራ አደራ ፎሎ እያደረጋችሁ ተማሩ። እሺ፣ ጋዲሳይ ደግሞ ቀጥልና ሁለተኛውን ሴሽን ደግሞ አልታቅርብልን። ያሬዶዬ እኔ ሜቢ ሞሮፍ ከአባቶች አንጻር ስለሆነ ማቅረብ የፈለግኩት ሜቢ አኬ ቀጥልና እዚህ ሀሳብ ላይ መጽሐፍ ቅዱስ ላይ ተጨማሪ የሚነሱ ሀሳቦችም ለምሳሌ መታሰቢያ የሚሉት ከምን አንጻር ነው? መታሰቢያ ሲሉት መጽሐፍ ቅዱስ ሜቢ የሚጨምራቸው ሀሳቦችም ካሉ እሱ ይቀጥልና እኔ በኋላ ላይ ከአባቶች አንጻር ስለሆነ እኔ ማለሳው ማለት ነው። ከመጽሐፍ ቅዱስ ወደ አባቶች ሄደን ድጋሚ ወደ መጽሐፍ ቅዱስ ከምንመለስ ሀሳቡ ፍሎ እንዲኖረው በዛ መልኩ ቢቀጠል ብዬ ነው። በጣም ጥሩ። እሺ፣ እንደዛ ከሆነ ያው መምህር ብሩክ ታላቃችንም ስለሆኑ መምህር ብሩክ እና ቀጥሎ አኬ ደግሞ ልት ታላቃችን ስለሆነ እንደሱ እናደርጋለን ማለት ነው። አንተንም አለ ልደትም ኦልሬዲ ተዘጋጁ እዚህ ጉዳይ ላይ የተዘጋጁት እና እነ መምህር ብሩኬን እነሱ ይቀጥሉና እኛ ቀስ ብለን እንሄድበታለን ወደ መጨረሻ አካባቢ ኖርማል። አንተ መቅደም ትችላለህ። ፋይን መጨረሻ ላይ ያለው ቤት ነኝ ይቆያሉ። ብዙ ኖሪስ ቀጥል። ልደት አብሮ ተያይዞ ሄድ ጥሩ ነው። ቀጥል፣ ችግር የለም። ብሩክ እሺ፣ ቆይ እኔ ያለው በቃ ችግር የለውም። መከባበራችሁን እውነት እግዚአብሔር ያክብርን ሁላችሁንም። የቤተክርስቲያን ልጅነት ይሄ ነው እና ለዛ ነው። ስለዚህ እንደዚህ እና ልደትሻት ስለተዘጋጀ ልደትዬ ፕሬዘንት አድርግልን። ከዛ መምህር ብሩክ ይቀጥላሉ። ከዛ አኬዋ ይቀጥላል። ከዛ ሜቤድ ያቆመኩ ሀሳብ ካለ ይጨምርና እኔ ምንም የጨምረው ነገር እኔ ዛሬ መማር ነው የምፈልገው። ስለዚህ እኔ አስተባብራለሁ፣ እናንተ ታስተምራላችሁ። ልደትሻ ቀጥል። ኦኬ እኔ እንኳን ብዙ ኦኬ አኬን አስቀምጦ ራሱ ማውራት ይከብዳል በዚህ ርዕስ። እውነቱን ለመናገር ሞር መጨረሻ ላይ ብናገር ደስ ይለኝ ነበረ። ትንሽ ደቂቃ 2-3 ደቂቃ ብቻ ልናገር። በዋነኝነት አሁን የውሃዴ ቃሉ ያሰማንን ቆንጆ ሀሳብ ነው ያቀረበው እና በጣም ጥሩ ጥሩ ፍሬ ሀሳቦችን አንስቷል። እንግዲህ ቅዱስ ቁርባን እንደምናውቀው በጣም እጅግ መሰረታዊ የሆነ ትምህርት ነው እና ፕሮቴስታንቱ በአብዛኛው የሳቱበት ነገር ምንድን ነው? መታሰቢያ ነው። ከመታሰቢያ የዘለለ ነገር የለውም የሚል ሀሳብ ነው የሚያነሱት እና እውነት ክርስቶስ ኢየሱስ ስጋውን በቀጥታ መታሰቢያ ብሎታል ወይ? እንደዛ ያለበት የመጽሐፍ ቅዱስ አስተምሮ አናገኝም። ግን ይህንን ለመታሰቢያ ያድርጉት ብሎ ሲናገር መታሰቢያ ብሎ የሚያነሳው ስጋውን ነው ወይንስ ምንድን ነው እሱ የሚጠቀመው ቃል የሚለውን ነገር ለማንሳት ቆሮንቶስ ላይ ያለውን ሀሳብ ልናገር እና እኔ ቆሮንቶስ ላይ ዮሐዴ ተናግሮታል። ምዕራፍ 11 ላይ ያለውን ሀሳብ ልናገር። እኔ ከ20 እንዲህ ይላል ከአንያ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ አንያ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብዬዋለሁ። እችን ቃል ሳልናገር አላልፍም። ጳውሎስ ከጌታ ከእጁ ተቀብሏል ወይ? ይህን ሚስጥር በሰዓቱ 12ቱ ሐዋርያት በተሰበሰቡ ሰዓት ላይ ሐዋርያትን ሰብስቦ ጌታ ኢየሱስ ክርስቶስ በዚያች ምሽት ማለት ነው ማቴዎስ 26 ላይ አብሮ ከሐዋርያት ጋር ተካፍሏል ወይ? ለምንድን ነው እንደዚህ ብሎ እንዲናገር ያደረገው? ቀላል ቃል አይደለም። በነገራችን ላይ ከጌታ ተቀብዬዋለሁ ነው ያለው። ይህንን የተናገረበት ዋነኛ ነገሩ እንግዲህ ጳውሎስ በቤተ ክርስቲያን ውስጥ አካል አይደለም። ከቤተ ክርስቲያን የተቀበለውን ይህንን ነገር ከጌታ ተቀብሎታል። እኛ ለምሳሌ በዚች ቤተክርስቲያን ውስጥ እስካለን ድረስ የስጋውና ደሙን ስንቀበል ልክ የምንቀበለው ያን ሐዋርያት ከጌታ ከራሱ ከእጁ የተቀበለው ልክ እንደዛ በዛ ልክ ነው የምንቀበለው፣ ምንም አይነት ልዩነት ሳይኖረው ማለት ነው። ስለዚህ ያንን ለመጠቆም እና በአንዲት ቤተክርስቲያን ውስጥ እንዳለ ለማስረዳት ሐዋርያው ቅዱስ ጳውሎስ ከጌታ ተቀብዬዋለሁ። ሁላችንም የምንቀበለው እንደዛ ስለሆነ ይህ ምን ያሳያል? በጌታ ቤተክርስቲያን ውስጥ ያለን መሆናችንን የሚያሳይ ነው። ዮሐንስ አፈወርቅ ይህን ክፍል ላይ እንደዛ ብሎ ያብራረዋል እና ቀጠል ብሎ ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለእናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያዬ አድርጉት አለ።
ከማቴዎስ ወንጌል ውጪ ሉቃስ እና ማርቆስ መታሰቢያ የሚሉትን ቃል ይጠቀማሉ። ቀጥሎ ደግሞ ሐዋርያው ጳውሎስ በመልእክቱ ለመታሰቢያ ያድርጉታል። ቀጠል ላለና እንደዚሁም ከእራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያ ያድርጉት አለ። ከመጀመሪያው ቃል እነሳ ጌታ ኢየሱስ አልፎ በተሰባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሎ ይህ የስጋዬ መታሰቢያ ነው አላለም ሐዋርያው ጳውሎስ። አሁን ሚስ የምንደራረገው እዚህ ጋር ምንድን ነው ያለው? ጌታ የተጠቀማት ቃል ይህ ስለ እናንተ የሚሆን የስጋዬ መታሰቢያ ሳይሆን ስጋዬ ነው ብሎ ቃል በቃል ጠርቶታል። ያንን እንጀራውን ካመሰገነ በኋላ በቀጥታ ይሄ ያውን በእጁ የያዘውን ጌታ ኢየሱስ ያንን ህብስቱን አንስቶ ይሄ መታሰቢያዬ ነው ወይንም የስጋዬ መታሰቢያ ነው ብሎ ሳይሆን የጠራው በቀጥታ ሊትራሊ ይሄ ምን ነው አለ፣ ስጋዬ ነው። ከዚህ ተነሰን ጌታ ኢየሱስ ክርስቶስ ስጋዬ ነው ብሎ ከጠራው ያ የክርስቶስ ስጋ ነው እንላለን። ከዚያም የተነሳ የክርስቶስ ስጋ ከሆነ ደግሞ ይሄ እውነተኛ ስጋ ነው ብለን እውነተኛ መብል ነው ብለን የምንነሳው ክርስቶስ ያንን ህብስቱን ስጋዬ ብሎ በቀጥታ ስለጠራው። ከዛ በኋላ ይህን ለመታሰቢያ ያድርጉት ብሎ የተናገረው ምን ብሎ ከጠራው በኋላ ስጋዬ ነው ካለ በኋላ ይህን ለመታሰቢያ ያድርጉት። ለመታሰቢያ የሚደረገው ምኑን እያሰብን ነው የምናደርገው? ያንን የጌታን ስጋና ደም ማዕዱን በቤተክርስቲያን ውስጥ በምንቀበል ሰዓት ላይ ካህናት በሚሰጡን ሰዓት ላይ እውነተኛውን የጌታን ስጋና ደም ጌታ ስጋዬ ነው ያለው ጌታ ጽዋውን ደሜ ነው ያለውን ያንን ሚስጥር ስንካፈል ምን እያደረግን ነው የምንካፈለው? ይህ በቀጥታ ከቅዳሴያችን ጋር የተገናኘ ነው። ቅዳሴያችን በመጨረሻው ክፍል ላይ ካያችሁ ንዜኑ ሞትከ ወትንሣኤከ ቅድስት፣ አቤቱ ሞትህን እንናገራለን ቅድስት ትንሣኤንም መነሳትህን ማድረግህንም እንዲሁም ዳግም መምጣትህን እያልን ነው። በነገራችን ላይ የጌታን የኢየሱስ ክርስቶስን ስጋና ደም ስንቀበል የምንቀበለው እና ዲያቆኑም ደግሞ ደሙን በሚሰጥ ሰዓት ላይ ዝንቱ ውእቱ ደሙ ለኢየሱስ ክርስቶስ፣ ይሄ የጌታ ኢየሱስ ክርስቶስ ደሙ ነው እያለ ሲሰጥ አንተም በአማን አሜን፣ አዎ ይህ እውነተኛ የጌታ ስጋና ደም ነው፣ አማን 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 እያልክ ነው የምትቀበለው፣ እየመሰከርክ ምኑን ሞቱንና ትንሣኤውን። ስለዚህ የምናስበው ያንን ጀስት ሚርሊ ዳቦ ብቻ ነው ብለን ወይም ደግሞ ከመታሰቢያ የዘለለ ነገር አይደለም ብለን ሳይሆን እውነተኛውን የጌታ ስጋና ደም በምንወስድ ሰዓት ላይ ምን እንላለን? ራሱ ጳውሎስ ቁጥር 26 ላይ ይህንን እንጀራ በበላችሁ ጊዜ ሁሉ፣ ቁጥር 26 ላይ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ምኑን ትናገራላችኋል? ሞቱን ትናገራላችሁ። ስለዚህ ትልቅ ምስክር ነው። በክርስቶስ ኢየሱስ ሞት ያገኘነው ዘላለማዊ መብል ነው አይደለ? እንግዲህ በክርስቶስ ኢየሱስ ሞት ክርስቶስ ራሱን በመስቀል ላይ በዋለ ሰዓት በሞቱ የተገኘ ምንድን ነው? ህይወት ነው፣ ያ ስጋና ደሙ ማለት። ስለዚህ ቅዱስ ስጋና ክቡር ደሙ ስንቀበል ምን እያለ ነው የምንቀበል ማለት? ይሄ የጌታ የኢየሱስ ክርስቶስ እውነተኛ ስጋና ደሙ ነው። ሞቶ መከራን ተቀብሎ ሞትን ድል አድርጎ የሰጠን እውነተኛው የጌታ ስጋና ደም ነው እያልን ነው። ያንን እያሰብን መከራውን እያሰብን ኦኬ፣ በመስቀል ላይ ስለ ዓለሙ ሁሉ ብሎ የከፈለውን ያንን የመስቀሉን መከራ ሞቱን እያሰብን ነው እንጂ ምን በለው በቀጥታ ስጋው ይሄ መታሰቢያ ነው እያለን እንድናደርገው አይደለም የተሰጠን። ከዚህ አንጻር መያዝ ያለብን ሀሳብ ትልቁ ሀሳብ መነሻ ሀሳቡ ክርስቶስ ስጋው ምን ብሎ ጠርቶታል? ፕሮቴስታንቶችንም የምንጠይቃቸው ጌታ ምን ብሎ ነው ያንን ህብስቱን ምን አለው ነው የኛ ጥያቄ። ህብስቱን መታሰቢያ አለው ወይንስ ህብስቱን ስጋዬ አለው ነው? በቀጥታ ጌታ ይህ ስጋዬ ነው ብሎ ነው የተነሳው አይደለ? ቃሉ ሲጀምር ዋናው ቃል ያለው እንጀራን አመሰገነ፣ እንጀራን አንስቶ ባርኮ ሰጣቸው። ይህ ምኔ ነው አላቸዋል። ይህ ስጋዬ ነው። እንጀራው ነው ስጋዬ ነው ብሎ የጠራው። ስለዚህ ክርስቶስ ስጋውን እንጀራዬ ነው ብሎ ከጠራ እኛም ደግሞ ይሄ የክርስቶስ ቅዱስ ስጋ ነው ብለን እንቀበለው። ህብስቱን ወይኑንም ይህ ደሜ ነው ብሎ ከጠራ እኛም ምን ብለን እንቀበል? ደሙ ነው ብለን እንቀበላል። ግን ስጋውና ደሙን ስንቀበል ምኑን እያሰብን? መታሰቢያ የሚሆነው ምኑ ነው ማለት ነው? ሞቱን እየተናገርን መከራውን እያሰብን ስቃዩን እያሰብን ምን እንለዋለን ማለት ነው? ጳውሎስ እንደተናገረ ሞቱን ትናገራላችሁ ስላለ ቁጥር 26 ላይ ያንን እየተናገርን የጌታን ስጋና ደም እንቀበላለን። ስለዚህ መታሰቢያ የሚለው ቀጥታ ስጋው መታሰቢያ ልደትሻ ስልገባብህ አለ። እሺ ተመልሻለሁ ወይስ? አዎ ተመልሳለሁ። አሁን ኦኬ፣ የመጨረሻ ሀሳቤ ልናገር እና አንድ
በደንብ እንድትይዙልኝ የምፈልገው ነገር እዚህ የመጽሐፍ ቅዱስ ሀሳብ ላይ በተለይ በዮሐንስ ወንጌልም ሆነ በማቴዎስ ወንጌልም ሆነ በማርቆስም በሉቃስም እንዲሁም በቃ በመጽሐፍ ቅዱስ ሀሳብ ክርስቶስም በዚህ ምድር ላይ ተመላልሶ እንግዲህ ጌታ ቀጥታ ቃል በቃል ካስተማራቸው በጣም ጠንካራ ትምህርቶች ውስጥ አንዱ የቅዱስ ቁርባን ትምህርት ነው። ዮሐንስ ወንጌል ላይ ቅድም አብራርቶታል ዮሐን። ኢቨን ሐዋርያቶቹ እንኳን ማለት በቀጥታ ካርናል በሆነ ማይንድ ሲረዱት በጣም ካርናል በሆነ ማይንድ እንኳን ሲረዱት የስጋዊ በሆነ አስተሳሰብ እሱ እያወራ የነበረው ስለ ሰማያዊ ነገር ነው። እነሱ በምድራዊ ነገር ሲያስቡትና እንዴት ስጋውን ልንበላ እንችላለን እንኳን ብለው ሲናገሩ ክርስቶስ ኢየሱስ ሲገስጻቸው እንመለከታለን። ስለዚህ በዚህ ልክ በግልጽ የተሰጠ ትምህርት ነው እና ክርስቶስ ከህብስቱ ሌላ ስጋዬ ብሎ የጠራው ምንም ነገር የለም መጽሐፍ ቅዱስ ላይ። የትኛውም የመጽሐፍ ቅዱስ ክፍል ላይ ብትሄዱ ከቅዱስ ቁርባን ውጪ ወይኑን፣ ደሜን፣ እንጀራውን ስጋዬ ብሎ የጠራው ከዛ ውጪ ሌላ ነገር ጌታ ኢየሱስ ክርስቶስ ስጋዬ ነው ደሜ ነው ብሎ የጠራው ያነሳው ነገር አለመኖሩ በራሱ ምን ግልጽ ያደርግልናል? ያ መታሰቢያ ብቻ የሆነ ሳይሆን እውነተኛ የጌታ ስጋና ደም ነው። እሱ ራሱ በቃሉ ስጋዬ ነው ብሎ የጠራውን አንተ የስጋህ መታሰቢያ ነው ልትለው አትችልም። መጽሐፍ ቅዱስ ላይ የትም ቦታ ላይ የስጋዬ መታሰቢያ ነው ተብሎም አልተነገረም። የቆየኝ ወንድሞች ሞር ሀሳቡ ላይ ያነሱበታል። የቤቱ ላይ ቢሆን ብዙ እናገር ነበር። ይሄ ሁሉ ሰው ስላለ ከዚህ በላይ የሚሄድ አልችልም። ዜና ያክብርልኝ። እሺ ልደትዬ እግዚአብሔር ይስጥልኝ፣ ቃል ተሰማልን። ዮኒ ጥቅስ ትደግማለህ እንደቅድሙ? አይ ብዙ ጥቅሶች አላመጡ። ያየሁት ሉቃስ 22-26 ላይ ነበረ ሞር ፎከስ አድርጎ ሲናገር የነበረው። ኦኬ። እና መታሰቢያ የሚለውን ያብራራው በኋላ ደግሞ ሌሎችም ይጨምሩበታል ብዬ አስባለሁ። በኋላ ጥያቄዎችም እንዲሁም እያስገባን እንቀበላለን። የሚጠይቁን ካሉ በዚሁ ትምህርት ዙሪያ ከፕሮቴስታንት ገብቶ የሚጠይቀን ካለ በቅዱስ ቁርባን ዙሪያም በደስታ እንመልሳለን። እሺ አኬዋ አንድ ቁጥር ጻፍ ከተመቸህ የምትመለስ ከሆነ። መምህር ብሩክ አሉ አይደል? አለው ያሬድ አለው። እሺ ሰው ደግሞ ጥቂት አስተምሩ። መልካም ወንድሞች ቃለ ሕይወት ያሰማልን። በጣም ጥሩ መሰረታዊ ነገር ነው የነገራችሁን። የተባሉትን አልደግምም። ምናልባትም ማጠናከሪያ ሊሆኑ የሚችሉ ነጥቦችን ነው አሁንም አነሳው። በመሰረታዊነት ትልቁ ችግር አንደኛ በዚህኛው በኩል ያሉ ወገኖቻችን ኢቨን ኃጢአትን የሚመለከቱበት መንገድ ሌጋሊስቲክ የሆነ መንገድ ነው የሚያዩት። ኃጢአትን ጉዳዩን ከፍርድ ጋር ብቻ ከቅጣት ጋር ብቻ ከኩነኔ ጋር ብቻ ነው የሚመለከቱት። ነገር ግን መጽሐፍ ቅዱስ እንደሚያስተምረን ኃጢአትን እንደውም በአብዛኛው በክርስቶስ ትምህርትም ቢሆን ከህመም ጋር ነው የሚያገናኘው። ኃጢአት ቀጥታ የሚገናኘው ከህመም ጋር ነው። ይህም ደግሞ ወደ ባህሪያችን ዘልቆ የገባ ህመም አለ። ያንን ነው መጽሐፍ ቅዱስ ተደጋጋሚ ክርስቶስም በወንጌል በተለያዩ ምሳሌዎች እንደነገረን ኃጢአት ቀጥታ ከምን ጋር ይገናኛል ካልን ከህመም ጋር ነው የሚገናኘው። ለዚህ ህመም መድኃኒቱ ምንድን ነው የሚለው ነው አሁን እየተወራ ያለው። ኃጢአት ህመም ከሆነ ይህ ህመም ደግሞ ወደ ሰው ልጅ ባህሪ ዘልቆ የገባ ከሆነ ወደ ሰው ልጅ ባህሪ ዘልቆ የገባውን ይህን ህመም የሚፈውሰው መድኃኒት ምንድን ነው የሚለውን ነው የምንመለከተው። ለምሳሌ ጌታችን መድኃኔዓለም ኢየሱስ ክርስቶስ ወንጌላዊ ቅዱስ ማርቆስን በቀራጭነት ስፍራ ከጠራው በኋላ ወንጌላዊ ቅዱስ ማርቆስ በቤቱ ብዙ ቀራጮችን እሱን የሚመስሉትን ሰብስቦ ከእነሱ ጋር ጌታ በማዕድ ይካፈል ነበረ። በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 10 ላይ እንደምናነበው እንዲህ የሚል ቃል እናገኛለን። በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። በደንብ አስተውሉ። እንግዲህ ቀራጮች የሚባሉት በዘመኑ አይሁዳዊ ዘር ያላቸው ማቴዎስ ስንት ላይ ነው? የማቴዎስ ወንጌል ምዕራፍ 9 ቁጥር 10 ማቴዎስ ምዕራፍ 10 ከ10 እስከ 13 ያለውን ነው አሁንም አነበው። ይህንን በደንብ እንድትረዱት ምንድን ነው ኃጢአት ህመም ነው። ይሄ ህመም ደግሞ ወደ ሰው ልጅ ባህሪ ዘልቆ የገባ ስለሆነ ይሄ ህመም አይዲያሊ አይደለም የሚፈወሰው። ስለዚህ ወደ ባህሪያችን ዘልቆ የሚገባ መፈወስ የሚችል ከኛ ጋር ሊዋሃድ የሚችል መድኃኒት ያስፈልጋል። አሁን ቁርባን ብለን ስንነጋገር እየተነጋገርን ያለ ነው ዝም ብሎ ከሰው ባህሪ ውጭ ስላለ
ነገር ሳይሆን በሰው ባህሪ ውስጥ ዘልቆ የገባውን ህመም፣ ኃጢአት የተባለውን ህመም ወደ ባህሪያችን ዘልቆ በመግባት ሊፈውሰው ስለሚችለው አማናዊ መድኃኒት ነው እያወራን ያለን። ስለዚህ ጌታችን ምን አለ? እንግዲህ ቀራጮች እንደምታውቁት በመጽሐፍ ቅዱስ ትምህርት አይሁዳዊ ዘር እንኳ ያላቸው ቢሆኑም በጊዜው የፍልስጤን ምድር የሮም መንግስት ቅኝ ስለገዛ በሮም መንግስት ስር ውስጥ ሆኖ ታክስ ኮሌክተር ማለት ቀራጭ ማለት ታክስ ኮሌክተር ግብር ሰብሳቢ ነው። ቀረጥ ለመቅረጥ በእነዚህ የመንግስት ስርዓት ውስጥ አገልጋይ መሆን እንደ ባንዳ ነው የሚታየው። በዘመኑ አይሁዳውያን መሬታቸውን አሳልፈው ቢሰጡም ልባቸውን ለሮም መንግስት አሳልፈው ስላልሰጡ ከአቅም ማነስ ስለሆነ የተገዙላቸው እንደ ኃጢአተኛ ነው የሚገለሉት። በዚህ ብቻ አይደለም ቀራጮች እንደ ኃጢአት የሚገለሉት። በሮም መንግስት አገልጋይ መሆናቸው አንድ ነገር ነው። ከሚሰበስቡት ብር ደግሞ ላይ ስለሆነ ብር የሚያገኙት ሲቀርጡም ከፍ አድርገው ነው የሚቀርጡት። ይሄ እንደ በደል እንደ ኃጢአት ይታያል። ሶስተኛው የሮም መንግስት የአምልኮ ጣዖት ምስል ያለበትን ሳንቲም ስለሚይዙ ለአይሁዳውያን እንዲህ ባለው ስራ ውስጥ ማለፍ እንደ ኃጢአት ስለሚታይ ቀራጮች የተገለሉ ናቸው፣ ኃጢአተኞች ናቸው። በአደባባይ ኃጢአት የተከሰሱ ስለሆኑ በአምልኳቸውም በማህበራዊ ግንኙነታቸውም ያገሏቸዋል። ክርስቶስ ግን ማቴዎስን ጠራና በማቴዎስ ቤት ደግሞ የማቴዎስ ባልንጀሮች የሆኑ ሌሎች ኃጢአተኞች በተሰበሰቡበት ተገኘ። ፈሪሳውያንን ይሄ አላስደሰታቸውም። በደንብ አስተውሉ። አላስደሰታቸውም። ቀረቡና የጌታን ደቀ መዛሙርት መምህራችሁ ስለምን ከኃጢአተኞች ጋራ ከቀራጮች ጋር አብሮ ስለምን ይበላል አሏቸው። ከሰሱ ማለት ነው። ክርስቶስን ለደቀ መዛሙርቱ ከሰሱ። እኔ አሁን እንድታስተውሉት የምፈልገው ክርስቶስ የመለሰውን መልስ ነው። በደንብ እንድናስተውለው የምፈልገው ኢየሱስም ሰምቶ ህመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። በደንብ አስተውሉ። ህመምተኞች እነዚህ ህመምተኞች የተባሉት ቀድሞ ምኖኞች ተብሎ ተጠርተዋል? ኃጢአተኞች ተብሎ ተጠርተዋል። ይሄ ህመም ምንድን ነው ማለት ነው? ኃጢአት ነው። ወደ ባህሪያችን ዘልቆ የገባው ኃጢአት፣ እግዚአብሔርን ማጣት፣ ይሄ ከአዳም ውድቀት የተነሳ በእኛ ባህሪ ውስጥ የሰለጠነው ጉስቁልና ድቀተ ባህሪ፣ ያ ህመም ተብሎ ተጠርቷል። ክርስቶስ ታዲያ ምን አለ? ራሱን ምን ብሎ ጠራ ካልን ባለመድኃኒት። በደንብ አስተውሉ፣ ተመልከቱ። አሁን ኢየሱስም ሰምቶ ነው የሚለው ህመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። ኦኬ፣ ኃጢአተኞቹ ህመምተኞቹ ናቸው። ይሄ ህመም የራስ ፍልጠት የሆድ ቁርጠት አይደለም። የምን ህመም ነው? የኃጢአት ህመም ነው። ታዲያ ክርስቶስ ምን እያለ ነው በዚህ ምሳሌ ውስጥ ካልን የታመሙ ናቸው በኃጢአታቸው፣ ከሌላው የተሻለ ኃጢአታቸውን ያመኑ እስከሆነ ድረስ እኔ ለእነዚህ ሰዎች አስፈልጋለሁ ብሎ ራሱን በሁለት መንገድ ነው የገለጸው። አንደኛ ባለመድኃኒት። በደንብ አስተውሉ። ባለመድኃኒት ነው፣ መድኃኒት ነው። ባለመድኃኒት ማለት ሐኪም ማለት ነው። ግን ደግሞ ይህ ሐኪም የሚለየው ከሱ ውጭ ያለ መድኃኒት የሚሰጥ ሐኪም አይደለም። መድኃኒት አድርጎ የሰጠው ምኑን ነው ካልን ራሱን ነው መድኃኒት አድርጎ የሰጠው። ክርስቶስ ኃጢአት ህመም ለሆነባቸው ሰዎች ራሱን ባለመድኃኒት ራሱን መድኃኒት አድርጎ አቅርቧል። ለዚህ ነው ምን አለ? ደግሜ ያነበዋለሁኝ። ኢየሱስም ሰምቶ ህመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም ማለት። ባለመድኃኒቱ እርሱ ነው፣ መድኃኒቱም እርሱ ነው። ይሄ መድኃኒት ምንድን ነው ካልን ቁርባን፣ የጌታችን ስጋና ደም ነው። በደንብ ይህንን ወደ ኦሪት ዘፍጥረት ምዕራፍ 3 ላይ ሂደን የሰው ልጅ እንዲበላ የተፈቀደለትን ትቶ እንዳይበላ የተከለከለውን ዕፀ በለስን በመብላቱ የተነሳ ተመልከቱ፣ እንዲበላ የተፈቀደለትን ትቶ እንዳይበላ የተከለከለውን በመብላቱ የተነሳ ኃጢአትን ሰርቷል። ኃጢአትን ተከትሎ ደግሞ በባህሪ ውስጥ ዘልቆ የገባ ህመም አጋጥሞታል። ከሱ የተገኙት ሁሉ ጤነኛ ካልሆነው ከአዳም የተገኙ ስለሆኑ ህመምተኞች ናቸው ሁሉም የሰው ልጆች። ይሄ ህመም ደግሞ አፋዊ አይደለም፣ ውጫዊ አይደለም፣ ውሳጣዊ፣ ወደ ህሊና ውስጥ ዘልቆ የገባ ወደ ባህሪያችን ዘልቆ የገባ ሞት ነው። ስለዚህ ከባህሪያችን ጋር የተቆራኘውን ይህንን ህመም በመብላት ነው የመጣብን። በደንብ አስተውሉት። ይሄ ህመም የገጠመን በመብላት የተነሳ ነው። ይሄ ደግሞ የበላነው ነገር ከበላነው እጽ ሳይሆን ከበላንበት አለማመንና ካለመታዘዛችን የተነሳ የመጣ ነው። ክርስቶስ በነገራችን ላይ አሁንም ቢሆን እኛን ያዳነበት መንገድ በመብል የጠፋነውን በመብል ነው ያዳነን። እንዲሁም የሶርያው ፀሐይ ቅዱስ ኤፍሬም ሲናገር የሐሙስ ውዳሴ ማርያም ላይ በምንጸልየው ጸሎት ላይ
ከዕፀ ሕይወት እንበላ ዘንድ ተከለከልን ይላል። ዕፀ ሕይወት የሚለው በገነት ውስጥ ካሉ ዛፎች መካከል የሰው ልጅ እግዚአብሔርን ባለመበደል ጸንቶ ቢኖር ራሱን አድሶ የሚኖርበት ወደ ዘላለም ሕይወትና መንግስት የሚሸጋገርበት ዛፍ ነው ዕፀ ሕይወት። ነገር ግን የሰው ልጅ ያንን መብላት እንዳይችል ተከልክሏል። ኦሪት ዘፍጥረት ምዕራፍ 3 ስታነቡ እግዚአብሔር የገነትን ዛፍ የሕይወትን ዛፍ እንዳይበላ ከገነት አስወጥቶታል። በገነት በር ደግሞ መላእክትን አጥር ቅጥር አድርጎ አቁሞበታል። ለምን? ዕፀ ሕይወትን እንዳይበላ። በዛ ሁኔታ ውስጥ ዕፀ ሕይወትን ቢበላ ኑሮ የማይድን ድዊ፣ የማይፈወስ ህሙም፣ ሕይወት የሌለው ሙት ሆኖ ለዘላለም ይኖር ነበር። ክርስቶስ ያንን ከለከለው። በኋላ ላይስ ምን አደረገ? ወደ ባህሪያችን ዘልቆ የገባውን ይህንን ህመም ሊፈውስ የሚችል መድኃኒት ሆነ። ለዚህ ነው የሶርያው ፀሐይ ሲናገር በእንተ ሔዋን ታጽሖ ተገነት ወበማርያም ድንግል ተርወለነ ዳግመ ከፈለነ ንብላ ዕፀ ሕይወት። ተመልከቱ፣ ከዕፀ ሕይወት እንዳንበላ ተከለከልን። ክርስቶስ ግን ራሱ የሕይወት ዕፅ ሆኖ የሕይወት መብል ሆኖ መጣ። እሱም ደግሞ አለ ስጋና ደሙ ነው። ዝውዕቱ ስጋሁ ለክርስቶስ ወደሙ ክቡር። ይሄ ደግሞ ዕፀ ሕይወት የምንለው የሕይወት መብል መፈወሻ መድኃኒት የምንለው የክርስቶስ ስጋው የክርስቶስ ደሙ ነው። በደንብ አስተውሉ ይሄንን። ስለዚህ ለዚህ ነው ቅዱስ አግናጢዎስ የሁለተኛው ክፍለ ዘመን ከሐዋርያት ተከታዮች ተለዋና ሐዋርያት ከምንላቸው አባቶች መካከል አንዱ የሆነው ሜዲሲን ኦፍ ሲን ወይንም ደግሞ ሜዲሲን ኦፍ ኢሞርታሊቲ ነው የሚለው ቁርባንን። በነገራችን ላይ ሰዎች የዘላለም ሕይወት ለማግኘት በባህሪያቸው ዘልቆ የገባውን ሞት የሚገሉበት መድኃኒት ምን? የጌታችን ስጋና ደም። ስለዚህ ቁርባን ስንል እያወራን ያለ ነው በባህሪያችን ዘልቆ የገባውን ህመምና ሞት የምናወጣበት በአማን የሆነውን ዕፀ ሕይወት ክርስቶስን መብላት መጠጣትን ነው እያወራን ያለ ነው። ይሄ በደንብ ሊስተዋል ይገባል። ሌላው አብረን የምንይዘው ያልተቀበሉት ሰዎች ያልተቀበሉበት ምክንያት ምንድን ነው ካልን ከአለማመን ጋር ይገናኛል። ከአለማመን ጋር ይገናኛል። ቀደም ወንድሞች እንዳሉት የጌታን ትምህርት አዎ ብለው ይቀበሉታል፣ አሜን ብለው ይቀበሉታል እንጂ እንዴት ብለው አይሞግቱትም። ክርስቶስ ነው የተናገረው፣ ትምህርቱ የክርስቶስ ነው። ስለዚህ እንዴት ብለን አንሞግተውም። ግን ይሄን ሊቀበሉ የሚችሉት ምን አይነት እምነት ያላቸው ናቸው? በአማን ቃል ስጋ ሆነ ብለው ማመን የሚችሉ ሰዎች። ተመልከቱ፣ ይህ ህብስት የክርስቶስ ስጋ ነው፣ ይህ ወይን የክርስቶስ ደም ነው ማለት የሚችሉት ክርስቶስ በእውነት ስጋን ተዋህዷል፣ ከስጋችን ስጋ ከነፍሳችን ነስቶ ረቂቅ የሆነው አምላክ እርሱ በግዘፍ ባህሪያችን ተገልጧል ብሎ ማመን የቻሉ አንድ። ሁለተኛ ምን ማመን የቻሉ ናቸው ካልን እንዴት ነው ህብስቱ ስጋ ክርስቶስ የሚሆነው ወይኑ ደመ ክርስቶስ የሚሆነው እንዴት ነው ብለው ጥያቄ ያለባቸው አካላት የክርስቶስን ማንነት ያልተረዱ ወይንም እሱን ያላመኑ ናቸው። ይሄ ምክንያቱም እንዴት ካልን በማየ ቃና ተገንቶ ውሃውን ወደ ወይን የቀየረው ማን ነው? ክርስቶስ ውሃን ወደ ወይን መለወጥ ከቻለ ወይኑን ወደ ደሙ ህብስቱን ወደ ስጋው መለወጥ የማይችለው ለምንድን ነው? ይህን እንጠይቃለን። ምክንያቱም የዮሐንስ ወንጌል ምዕራፍ 2 ላይ በማየ ቃና ተገንቶ ክርስቶስ ውሃውን ወደ ምን ቀይሯል? ወደ ወይን ቀይሯል። እኛ ያመንነው ይሄ ውሃውን ወደ ወይን የቀየረውን ክርስቶስን ነው። እርሱ በአማን ልክ እንደዚህው ወይኑን ወደ ደሙ ህብስቱን ወደ ስጋው ይለውጠዋል። ከጥንት አበው መካከል አንዱ የሆነው የደማስቆ ዮሐንስ እኮ በዘመኑ የነበሩ ሰዎች በጣም ይከብድባቸው ነበር። ወይኑ እንዴት ነው ደሙ የሚሆነው? ህብስቱ እንዴት ነው ስጋ የሚሆነው? የሚለውን ጥያቄ ሲያነሱ አንድ ጥያቄ ጠይቋቸዋል። እኛ አሁን እዚህ ያለነው ሁላችንም በአካላችን አሁን የያዝነው ማንነት የጠጣነው ደም እየሆነ የበላነው ስጋ እየሆነ ነው አይደል? እዚህ የደረስነው። ይህንን ደግሞ የጠጣነው ደም የሚሆንበት ሲስተም የበላነው ስጋ የሚሆንበትን ሲስተም እግዚአብሔር ነው በእኛ አካላዊ ማንነት ላይ የፈጠረው የሰራው። እንዲህ ከሆነ የበላነው ስጋ እየሆነ የጠጣነው ደም እየሆነ ከሆነ እኛ አሁን እኛ እያልን ያለነው በአካላዊ ማንነታችን ይሄንን በእኛ ሁኔታ የሚያከናውነው እግዚአብሔር ነው። ምስጢራቱን የሚያከናውናቸው ህብስቱን ስጋ ያደርጋል፣ ወይኑን ደሙ ያደርጋል የምንለው ጌታ ነው። የጠጣነውን ደም የበላነውን ስጋ እያደረገ ያለው እኛን እዚህ የደረስንበትን ይህንን አካላዊ ማንነት የፈጠረው የሰራው። ስለዚህ አለማመን ጋር የሚገናኝ ነው። ትምህርቱን ካለማመን ብቻ ሳይሆን ህብስቱ በአማን ተለውጦ ስጋ ክርስቶስ፣ ወይኑ በአማን ተለውጦ ደመ ክርስቶስ ይሆናል የሚለውንም በትክክል ካለማመን ጋር የተገናኘ እንደሆነ
መረዳት ያስፈልጋል ለማለት ነው። አመሰግናለሁ። እሺ እግዚአብሔር ይስጥልን። መምህር ብሩክ ቃልዮትን ያሰማልን። ጥቅሶች እንግዲህ ሆን የምትነግረን ከሆነ መልካም። ከዛ ወደ ዲያቆን መክደን ጋዲሳይ የአባቶችን ትምህርት ደግሞ ይነግረናል። ያ ሁለት ነው፣ ግን እሱ ትንሽ ዲቴሉ ሚስጥር ስላለው ላይገናኝባቸው ይችላል። አንዳንዶቹ ዘፍጥረት 3 እና ዮሐንስ 2 ላይ ያለውን ነው በደንብ አድርገው ሲያስተምሩ የነበሩት። ያንን ነው፣ ግን ሚስጥራዊ ነው ይሄ። ሌሎቻችሁ በደንብ ከሰማችሁ ትሰየው፣ ካልሆነ ግን አደራ እነ መዝሙረ ያሬድን እዚህ ያሉትን እንዴት ተገናኘ ብላችሁ ጠይቁ። እናብራራዋለን። ምንም ችግር የለውም። የሚከብድ ከሆነም ችግር የለውም። እሺ ዲያቆን መኩ አሉ? አይ ክሊር ነው አሁን የተናገሩት፣ በጣም ክሊር ነው። ለሌላው ከከበደ ብዬ ነው። አዎ ኖ አሁን ለምሳሌ ጥቅሱን ብቻ ይዘውት ሄደው ሲያነቡት ለብቻቸው ሚስ አንደርስታንድ ካደረጉት እናንተ ጋር እንዲመጡ ብዬ ነው። ፐርፌክት። እሺ ዲያቆን መኩ አሉ? አኬዋ አልተመቸም ማለት ነው። ይሰማላ ድምፄ? እሺ ቃልዮት ያሰማልን ሁላችሁም። በስመ አብ ጀምራለሁ። ያው ማነሳቸው አብዛኛው እስቲ ከብሉይ ኪዳን አብዛኛው የተነሳው በአዲስ ኪዳን ስለሆነ ከብሉይ ኪዳን በምሳሌነት የተሰጠውና በብሉይ ኪዳን ውስጥ እግዚአብሔር እንዴት ሲናገር እንደነበረ ስለ ቅዱስ ቁርባን ማለት ነው፣ እንዴት አድርጎ በመጽሐፍ ቅዱስ ሲያስተላልፍ የነበረ ያንን እናነሳለን ጌታ በሚፈቅድ። የመጀመሪያው ኦሪት ዘፍጥረት፣ ጥቅሶችን እየያዛችሁ ሄዱ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 18 ላይ አንድ ሰው እናገኛለን። እርሱም መልከጼዴቅ። መልከጼዴቅ እንግዲህ ከጥንት ታላላቅ ምሳሌዎቹ አንዱ እሱ ነው። እሱም የሳሌም ንጉሥ ማለት ነው። እግዚአብሔር አምላክ የልዑል እግዚአብሔር ካህን መልከጼዴቅ አብርሃምን ባርኮ እንጀራና ወይን አቀረበለት። ምንና ምን? እንጀራና ወይን አቀረበለት። ቤት በብሉይ ኪዳን እና ይሄንን አምጥቶ ቅዱስ ጳውሎስ በዕብራውያን ምዕራፍ 6 ቁጥር 20 ዕብራውያን ምዕራፍ 6 ቁጥር 20 ላይ በአዲስ ኪዳን ውስጥ አንድ ላይ የኢየሱስ ክህነትና የመልከጼዴቅን ክህነት አንድ ላይ ያቀረበ ክርስቶስ ያቀረበው ቅዱስ ቁርባን እውነተኛ ስጋውና ደሙ ያንን ከብሉይ ኪዳን ጋር አነጻጽሮ ቅዱስ ጳውሎስ ያስቀምጣል ማለት ነው። ዕብራውያን ምዕራፍ 6 ቁጥር 20 እናገኛለን። የፋሲካ በግ እስራኤላውያን ከግብፅ ባርነት መውጣታቸውን ለማስታወስ ምን አደረጉ? በጉን ያርዱና ደሙን በበር ላይ በጎን ይቀቡ ነበረ ማለት ነው። ይህን ዘጸአት ምዕራፍ 12 ቁጥር 5 እስከ 7 ታገኛላችሁ። ዘጸአት ምዕራፍ 12 ቁጥር 5 እስከ 7 ድረስ። ይህንን ደግሞ በአዲስ ኪዳን ምን ታገኛላችሁ? ዮሐንስ ምዕራፍ 1 ቁጥር 29 ላይ ቅዱስ ዮሐንስ እንዲህ ይላል፣ ይህ የክርስቶስ መስዋዕትነት ቀጥተኛ ምሳሌ ስለሆነ ማለት ነው። እርሱ የኃጢአትን ዓለምን የሚያስወግድ የእግዚአብሔር በግ ተብሏል። የማን በግ? የእግዚአብሔር በግ። ብሉይ ኪዳን ውስጥ ምን ለማድረግ ነው? ብሉይ ኪዳን ውስጥ ከባርነት ለመውጣት የፋሲካን በግን አረዱ። ከዛ ደሙን በር ላይ ቀቡት፣ ስጋውና ደሙን ደግሞ በሉት። ይህንን ዘጸአት ላይ እናገኛለን። በአዲስ ኪዳን ደግሞ የእግዚአብሔር በግ የተባለው ማን ነው? እርሱ ክርስቶስ ነው። ምንን የሚሰጠን? ይሄው ስጋውና ደሙ፣ ይሄ ስጋዬ ነው፣ ይሄ ደግሞ ደሜ ነው ያለ። ኦኬ። ሶስተኛ የሰማይ እንጀራ ወይም መና፣ ከሰማይ የወረደ መና ማለት ነው። ይህንን የምታገኙት ኦሪት ዘጸአት ምዕራፍ 16 ቁጥር 4 ላይ። ድምፅ ይሰማላ? አይሰማ የምትሉ ድምፅ ጨምሩ ትንሽ። ይሰማል አይደል? እሺ፣ ሶሪ እንትን ውስጥ ስላለው ነው። እሺ፣ ስለዚህ እስራኤላውያን በምድረ በዳ ስንከራተቱ እግዚአብሔር ከሰማይ መናን አዘነበላቸው። ዘጸአት ምዕራፍ 16 ቁጥር 4 ላይ ስታነቡት ይህንን ከሰማይ መና ያወረደውን አምጥቶ ጌታ ኢየሱስ ክርስቶስ ምን አደረገ? በዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ስታነቡት ዮሐንስ ወንጌል ምዕራፍ 6 ቁጥር 31 ላይ ያ ከሰማይ የወረደ መና እኔ ነኝ አለ። ያ እውነተኛ የሰማይ እንጀራ እኔ ነኝ። ክርስቶስ አለ። ስለዚህ
እውነተኛ ከሰማይ ወረደ በብሉይ ኪዳን እንዲህ ሲያስተላለፍ እንደነበረ በዚህ እናስተውላለን ማለት ነው። በአጠቃላይ ሐዋርያው ቅዱስ ጳውሎስ ይህንን ትስስር በግልጽ አስቀምጦታል። ለምሳሌ የእስራኤላውያን አባቶች በምድረ በዳ ከአለቱ ማለትም ይህንን የያዙ ጥቅስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 4 ላይ ታገኙታላችሁ። በምድረ በዳ አለ የእስራኤል አባቶች በምድረ በዳ ሳሉ ማለትም ከመንፈሳዊ መጠጥ ጠጥቷል፣ ከመንፈሳዊ መብል በልቷል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 አንብባችሁ እስከ 4 ድረስ አንብቡ። ያም አለት አለ እርሱ ኢየሱስ ነው። በቃ ያም አለት እርሱ ክርስቶስ ነው። ከዛ ነው የበሉት፣ ከዛ ነው የጠጡት፣ ከእውነተኛ አለት። ከዛ ያመጣና ስለ ቅዱስ ቁርባን ያብራራል ቅዱስ ጳውሎስ። ቀጥሎ በነገራችን ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 4 ቀጥላችሁ ስታነቡት ስለምንድን ነው የሚያብራራው? በበረሃ የቀሩት አሉ፣ በትክክል ሂዱ ማለት እውነተኛው ክርስቶስን ተከተሉ እያለ ቀጥሎ የሚያመጣው ደግሞ ምንድን ነው? ስለ ቅዱስ ቁርባንን ያብራራል። ታች ወረድ ብላችሁ ስታነቡት ማለት ነው። ስለዚህ በጣም ብዙ እንትኖችን ማንሳት እንችላለን፣ ግን በአጠቃላይ ጠቅለል አድርጎና በብሉይ ኪዳን ውስጥ እግዚአብሔር ለአዲስ ኪዳን የሚሆንን ምን ያደርግ ነበረ ማለት ነው? ሲያስተላልፍ ነበረ። ያንን ደግሞ ሐዋርያት ክርስቶስ ራሱ አምጥቶ ምን ሲያደርግ ነበረ? ያንን ምሳሌነት ለአዲስ ኪዳን አድርጎ ይሄው እውነተኛው አማናዊ ተገለጠ። ብሉይ ኪዳን ጥላ ነው፣ ያው እንደሚታወቅ ብሉይ ኪዳን ጥላ ነበረ። ይሄው ለአዲስ ኪዳን ደግሞ ለእውነተኛ የሆነ ክርስቶስ ተገለጠልን። ይሄው እንኩ ስጋይ፣ ይህ ደግሞ ደሜ ነው። እውነተኛ ፋሲካችን ክርስቶስ ነው። ይሄው በላ ነው፣ ጠጣ ነው። አሁንም ወደፊትም ከእርሱ ጋር እንኖራለን። ወስብሐት ለእግዚአብሔር። ቃለ ሕይወትን ያሰማልን። ዲያቆን ክህነት ይባርክልን። ዮኒ ጥቅስ ምሰጣችኋለ? አዎ ጥቅሶቹ የሚጀምሩት ከዘጸአት 12 ከ5 እስከ 7፣ ዮሐንስ ምዕራፍ 1 ቁጥር 29፣ ዘጸአት 16:4፣ ዮሐንስ 6:21 እንዲሁም አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 4 ድረስ። እሺ እግዚአብሔር ይስጥልን። ዮኒዬ ትልቁ ላይ አድርገኛ እንዴ። ከዛ ወደ ጋዲሳ እንሄዳለን። ያነሱታል ብዬ ጠብቄ ነበር፣ ስላላነሱት እስቲ አላውራም ብዬ ነበር፣ ግን አላነሳ ስላሉኝ ይሄ የቅዳሴ መጽሐፋችን ነው። ለጋዲሳይም መንገድ ይጠርግለታል ብዬ ስለማስብ ነው። ከዛ መመሪያ ፍሬም ይቀጥላሉ። ይሄ ቅዳሴ መጽሐፋችን ነው። 14 ቅዳሴ አለን እንደሚታወቀው 14 ቅዳሴ አለን። ይሄ እንግዲህ በአመቱ በ365 ቀን ሙሉ ይሄ ቅዳሴ በየዕለቱ በየቀኑ የሚቀደስ ነው። 14 ቅዳሴ ነው ያለው። ቅዳሴ ማርያም፣ ቅዳሴ ጊዜ፣ ቅዳሴ ሐዋርያት እያለ ይቀጥላል። የቅዳሴ ሐዋርያት ላይ በጣም ደስ የሚል ስለ ቅዱስ ቁርባን የቅዱስ ቁርባን ጸሎት አለ እና እሱን አንዴ ላሳያቸውና እስቲ ምን ብለን ነው የምንጸልየው? ዕለት ዕለት የምንጸልየው ቤተክርስቲያን ቅዱስ ቁርባን ቅዳሴ ላይ ቅዳሴያችን ላይ ትልቁ የጸሎታችን የአምልኳችን ክፍል ቅዳሴ ነው። የክርስቶስ ክቡር ሥጋ ክቡር ደሙ የሚፈተተው የሚዘጋጀውን በቅዳሴ ጸሎት ብቻ ነው። ስለዚህ ትልቁ የጸሎታችን ነው። ምን ብለን ነው እስቲ ህዝቡ የሚመሰክረው? እኛ ዕለት ዕለት የምንቀደሰው ምን እያል ነው የሚለው እኔ። እሺ ምን ይላል ካህኑ? በእርሱ ያመኑትን ሕሙማንን ታሞ ያድን ዘንድ እጆቹን ለሕማም ዘረጋ። ሞትን ይሽር ዘንድ የሰይጣንን ማሰሪያ ይቆርጥ ዘንድ ሲኦልንም ይረቅጥ ዘንድ ቅዱሳን ይመራ ዘንድ ስርዓትን ይሰራ ዘንድ ትንሣኤውንም ይገልጽ ዘንድ ለሕማም ተሰጠ ሲል ዲያቆኑ አንስኡ እደዊክሙ ቀሳውስት ይላል። ቀሳውስት እጃችሁን አንሱ ይላል። ከዛ ካሁንም ይላል እርሱም በያዙበት በዛች ሌሊት ነውር በሌለባቸው ንጹሐት ክቡራት ብፁዓት በሚሆኑ እጆቹ ህብስቱን አንስቶ ያዘ። ከዛ ህዝቡም ብሎ ይመልሳል ነአምን ከመዝንቱ ውእቱ በአማን ነአምን ይህ እንደሆነ በእውነት እናምናለን ይላል ህዝቡ። ካህን ወደ አንተ ወደ አባቱ ወደ ሰማይ ቀና ብሎ አመሰገነ፣ ባረከ፣ ቆረሰ።
ለወገኖቹ ለደቀ መዛሙርቱ ሰጣቸው። ንሱ ብሉ፣ ይህ ህብስት ለኃጢአት ማስተሰሪያ ሊሆን ስለ እናንተ የሚፈተት ሥጋዬ ነው አላቸው። አሜን 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 ነአምን ወነተአምን ንሴብሐከ ኦ እግዚእነ ወአምላክነ ከመ ዝንቱ ውእቱ በአማን ነአምን። አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግናለን። ይህ እርሱ እንደሆነ በእውነት እናምናለን። እንዲሁም ጽዋን አመስግኖ ባርኮ አክብሮ ለወገኖቹ ለደቀ መዛሙርቱ ሰጣቸው። ንሱ ጠጡ፣ ይህ ጽዋ ለብዙ ሰዎች ቤዛ ሊሆን ስለ እናንተ የሚፈስ ደሜ ነው አላቸው። አሜን 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 ነአምን ወነተአምን ንሴብሐከ ኦ እግዚእነ ወአምላክነ ከመ ዝንቱ ውእቱ በአማን ነአምን። አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግናለን። ይህ እርሱ እንደሆነ በእውነት እናምናለን። ይህንን በምታደርጉበት ጊዜ ይህንን መታሰቢያ አድርጉ። ሕዝቡም እንዲበሉ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ ንሴብሐከ ወነተአምነከ ንስእለከ ወናስተበቁዐከ ኦ እግዚእነ ወአምላክነ። አቤቱ ሞትህን ልዩ የምትሆን ትንሣኤንም እናስተምራለን። ዕርገትህን ዳግመኛ መምጣትህን እናምናለን። እናመሰግንሃለን፣ እናምናሃለን። ፈጣሪያችን ሆይ እንማልድሃለን። ካህኑ አሁንም አቤቱ ሞትንና ትንሣኤን እናስባለን፣ እንለምናሃለን። እያመሰገን ይህንን ህብስት ይህንንም ጽዋ እናቀርብልሃለን። በፊትህ እንቆም ዘንድ አንተንም እናገለግል ዘንድ በእርሱ ተድላን አድርገህልናል። አቤቱ እንለምናሃለን፣ እንማልድሃለንም በዚህ ህብስት ላይ ቅዱስ መንፈስን ኃይልንም ታሳድር ዘንድ በዚህም በጽዋው ላይ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ስጋና ደም ያደርገው ዘንድ ለዘላለሙ በጣም ይቅርታ ወንድማችን ያሬዶን የውላችሁ ምን አረጉት? ቫዮሌት አድርጓል። ሀራስመንት እና ቡሊ ብሎ ሪፖርት አድርገውታል። የሚገርም ነው። እግዚአብሔር እንግዲህ እንደዚህ አይነት ሀራስመንት እና ቡሊ ካያችሁ it is very sad። ይህንን የመሰለ ሞተከ እግዚኦ ወትንሣኤከ ቅድስተ ነአምን ዕርገተከ ወዳግመ ምጽአተከ
በቃ እንደዚህ እያልን እንቀጥላለን። በጣም በእውነት ሰይጣን ለፈተና ግሩም ነው እና በጣም ነው የሚደንቀው። ተመስጦ እየጮህን አቋረጠን። ዲያቆን መዝሙረ ያሬድ ቃለ ሕይወት ያሰማልን ብለናል። በጥቅሉ ዲያቆን ይመለሳል። በጣም ግሩም መጥቷል። ከመጣ እዚያው የነበረበት ላይ ይቀጥል። እየተዋኳር ነው እንዳይታጎል ብለን ቫዮሌሽን ብሎ አስወጣኝ። አሮ ነው ዋይ ምን ቫዮሌት እንዳረኩ ስክሪንሻት አድርጌ ልክልሃለሁ ያሉት ቶሎ ልጨርስና ጋዲሳይንም ጊዜ ልስታው። ይቅርታ በጣም ጋዲሳ። እሺ እንዲያው እንዲያውቁት ፈልጌ ነው። ምን እያለ ክርስቶስን አያውቁም፣ ክርስቶስን አሰብኩም፣ ክርስቶስ ቤተክርስቲያን አይታወቅም ለሚሉ እንዲያው ምን እያለ እንደምንጸልይ እንዲያውቁት ነው። ልጨርስ። እሺ አሜን። እግዚኦ መሐረነ እግዚኦ ማህከነ እግዚኦ ተሳሃለን። አቤቱ ማረን፣ አቤቱ ራራልን፣ አቤቱ ይቅር በለን። ከዛ ዲያቆኑም ይላል በኩሉ ልብ ናስተበቁኦ ለእግዚአብሔር አምላክነ ህብረተ መንፈስ ቅዱስ ናየ ከመይጸግወነ። በፍጹም ልብ ፈጣሪያችን እግዚአብሔርን እንማልደው የአማሪ መንፈስ ቅዱስ አንድ ይሰጠን ዘንድ። ህዝቡም አንድ ነው ይላል በከመሃሎ ህልወ ወይሄሉ ለትውልድ ለትውልደ ትውልድ ለዓለም ዓለም በፊት እንደነበረ ለዘላለም ልጁ ይኖራል ይልና ከዛ ካህኑም ይላል ከእርሱ ለሚቀበሉ ሁሉ አንድ አድርገ ለንጽህና መንፈስ ቅዱስንም ለመምላት እውነተኛውንም ሃይማኖት ለማጽናት ሰጣቸው። አንተን ይቀድሱና ያመሰግኑ ዘንድ ልጅህን ወዳጅህን ኢየሱስ ክርስቶስንም ከመንፈስ ቅዱስ ጋራ የአንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ በዚህም በስጋው በደሙ አድነን ለዓለም ሁሉ በምትሆን በአንተ ለዘላለም ሕያው እንሆን ዘንድ ብሩክ ስሙ ለእግዚአብሔር ስሙ ምስጉን ነው። በእግዚአብሔር ስም ይመጣው ምስጉን ነው። ጌትነቱ ይመሰገን ይመስገን ይሁን። የመንፈስ ቅዱስ ጸጋ ላክልን። ከዛ ከዲያቆኑ ተንሱ ለጸሎት ይላል። ህዝቡም እግዚኦ ተሳለን ይላል። ካህኑ ሰላም ለኩልኩም ይላል። ህዝቡ ስለ መንፈስክ ይላል። ከዛም ለመጨረሻ ላይ ዳግመኛም ሁሉን የሚይዝ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔርን እንማልዳለን በቅዱስ ሚስጥር በበረከት እንቀበል ዘንድ እንዲሰጠን ለእኛ መጽናናትን ይሰጠን ዘንድ ከእኛ ወገን ማንም አያጎሳቁል የክርስቶስን ስጋና ደም የሚሆን ቅዱስ ሚስጥርን መቀበልን ለሚቀበሉ ሁሉ ተርላ አድርግላቸው እንጂ ይኸውም ሁሉን የሚይዝ አምላካችን እግዚአብሔር ነው። ጸልዩ ይላል ዲያቆኑ። በዚህ መልኩ ቅዳሴያችን ላይ እንግዲህ ስጋው ደሙ እየተፈተተ ሀበነ እየተባለ ያው አሁን ሰዓቱ እንዳሉት ነው እንጂ ይሄ ሁሉ እየተዘመ የሚባሉ ህዝቡ የተቀባበለው ሀበነ ንበር እየተባለ ካህኑ እየፈተተ ስጋው ደሙን የመፈተ ጸሎት የቅዱስ ቁርባን ጸሎታችን። ይሄን ደግሞ ቅዳሴ ሐዋርያትን ብቻ ነው ያሳዩት። ሌላውን 13ቱን ቅዳሴም በዚሁ መልኩ የክርስቶስ ስጋና ደም ካህኑ ሲፈትት ህዝቡ እየመለሰ ለክርስቶስ ክቡር ስጋ ክቡር ደም ያለንን እውነተኛ መሆኑን ስጋና ደሙ እየመሰከርን በጸሎት እያደረግን በንስሐ ሆነን ይህንን በቅዳሴያችን እንዘጋጃለን ስጋው ደሙን ለመቀበል ማለት ነው። ይሄ ካለዘምኩ ይቅርታ፣ እግዚአብሔር ይስጥልኝ። ጋዲሳ ይቀጥል። አረ ልዩ ነበረ። እኛ ቸርች ያለን የመሰለን እውነት ለመናገር እንትን ልናገር ሪፖርት እየተደረገ ነው እያንዳንዳቸው ሰው ላይ። አሁን ልደት ላይም ራሱ በሪፖርት ነው የወረደው። እያንዳንዱ ላይ ሪፖርት እየተደረገ ነው። ኦርቶዶክሳውያን ኮፒሊንግ በማድረግ ተባበሩ። እሺ ጋይዝ፣ ኮፒሊንግ በማድረግ ሁላችሁ ኮፒሊንግ በማድረግ ቤቱን በኮፒሊንግ ላይ ያወጡት። 50 ሺህ ያስገቡት ኮፒሊንጉን። ቀጥለው። እሺ ጋዲሳ ይቀጥልልን። ከዛ መምህር ኤፍሬም ይቀጥላሉ። ከዛ እንግዲህ እስካሁን በተነሳው ላይ እንግዲህ ዮኒም ጠይቅ ካለ ሌሎችም ፕሮቴስታንቶች ጠይቅ ካላቸው እናስገባለን። ከዛ በፊት ግን ያልተነሳ ሀሳብ ካለ
በዛ መልኩ እንጠቀልላለን ማለት ነው። ጋዲስ አይቀጥል። እሺ ሰላም ብያለሁ ሁላችሁንም። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ዮኒ ሰላም ብያለሁ። ገስት ላይ ያላችሁ ወንድሞች ዲያቆናት ሁላችሁንም ሰላም ብያለሁ። ያው እንግዲህ ያሬዶ በዚህ መልክ በዜማ እንደዚህ ከተናገረ በኋላ እኔም በዜማ እንድናገር እንዳጠብቁኝ የኔ ድምፅ ትንሽ ይኸው ደምረውንም አስወጥተውታል። ሪፖርት በጣም እየበዛ ነው። ቤተሰብ አንዴ ኮፒ ሊንክ እናድርግ። አንዴ ታብታብ አድርጉት በደንብ ላይቭን ሼርም አድርጉት በደንብ ሁላችሁ። የሚገርም ነው። ምን አሁን ስለሌላ ሃይማኖት አልተነሳ፣ ስለምን አልተነሳ። የተነሳው እንግዲህ ስለ ቁርባን ነው። ቤተክርስቲያን የምታስተምረውን ነገር እያስተማሩ ነው። በዚህ ነገር ላይ በጣም ተበሳጭተዋል። እውነቱ እየወጣ ስለሆነ በጣም ስለሚናደዱ እናንተ ደግሞ ይሄንን ኮፒ ሊንክ በማድረግ ብታደርጉ መልካም ነው እላለሁ። በጣም ነው የገረመኝ። ከትላንት ጀምሮ ይሄ ነገር አለ። ምንም የማይገናኝ ነገር ነው። ሪፖርት ሀራስመንት እያሉ ነው። ፑሌንድ ሀራስመንት እያሉ ነው እያደረጉ ያሉት በሚደንቅ ሁኔታ። እና እባካችሁ ኮፒ ሊንክ እያደረጋችሁ አንዴ አደራ እውነቱን ይወቅ፣ ህዝቡ እውነቱን ይወቅ። ይሄ ነው፣ ሌላ ምንም አላማ የለም። ኦርቶዶክስ የምታስተምረው ክርስትናን ክርስቶስ እንደሆነ እንድታውቁ። ይኸው ደምረውንም አስወጥተውታል። ተባረኩልኝ። ሁሉም ላይ ነው ሪፖርት እያደረጉ ያሉት። አደራ። እሺ ጋዲሳዬ ፎሎ አልተደራረግንም። ፎሎ ላድርግህ። ፎሎ ስጨርስ ፎሎ ባክ አደርጋለሁ። ተባረክ። ቀጥሉ። እሺ በመጀመሪያ ደረጃ እንደው ጀስት ለመግቢያ ያክል አሁን እንደዚህ አባቶችን ትምህርት ከማንሳቴ በፊት ዮኒ ትናንት አንድ የተናገርከው ነገር ነበረ። ትዝ የሚልህ ከሆነ መጨረሻ ላይ እንደው ምን ብለህ ነበር? የትናንት ውይይት ካለቀ በኋላ እኔን እንደውም እንዳትጠይቁኝ ብለህ ነበር። ሁላ በቃ እኔ ሀሳብ እንድሰጥ አታድርጉኝ ብለህ ነበር አይደል? አዎ በደንብ አስታውሳለሁ። እና ምክንያቱም ይህን ነገር እንደሚመጣ ቀድሜ ያውቅ ነበር። ኤግዛክትሊ እና ዮኒ ጥያቄ አትጠይቁኝ ራሱ ያለው ምንድን ነው? በቃ በተቻለ መጠን ሙሉ ለሙሉ ፍትሃዊ ፌር እና አንባያዝድ መሆን ስለፈለገ እንዳትጠይቁኝ ጥያቄ። በቃ እኔ ዝም ብዬ መስማት የምፈልገው ከዛ አዳማጩ ደግሞ ግራና ቀኙም ብሏል። ያው እንግዲህ ዛሬ ዮኒ ትናንት እንደተናገረው ያው የተወሰነ ማስተዋል ያለው ሰው ለምን ቀሩ የሚለውን ነገር ማንም ሰው አንደርስታንድ ያደርጋል። ማንም ሰው አንደርስታንድ ያደርጋል። መቼስ ትናንት አልተወለድንም ሁላችንም። ሁለተኛ አንድ ማወቅ ያለብን ነገር ፕሮቴስታንቱ ዓለም ላይ ለምንድን ነው በዚህ ደረጃ መበጣጠስ የመጣው የሚለውን ነገር ሰው ጥያቄ ሊፈጥርበት ይችላል አይደል? ለምሳሌ በፕሮቴስታንቱ ዓለም ያለው ልዩነት ዓለም ላይ በብዙ ሺህ የሚቆጠሩ ዲኖሚኔሽኖች አሉ። ለምንድን ነው ይሄ መከፋፈልና መለየት የመጣው ከተባለ ማንም ሰው መጽሐፍ ቅዱስን እንደገዛ ፈቃዱ ስለሚተረጉም ነው። ማንም አይከለክልም። በፕሮቴስታንቱ ዓለም ውስጥ በሚገርም ሁኔታ የፈለግከውን ትምህርት ብታምን የፈለግሽውን ትምህርት ብታምኝ ማንም አያወግዝም። አንተም ቸርችን ከፍተህ ትቀጥላለህ። በቃ መንገድን ማንም አያወግዝም። ውግዘት የሚባል ነገር የለም እንዴ። ኢቨን በዚህ በወንጌላውያኑ ካውንስል ውስጥ እኮ እንደምታውቁት በስላሴ የማያምኑ ሰዎች ራሱ ካውንስል ውስጥ ሁላ ህብረት አድርገው ሲቀመጡ እንመለከታለን። እና መጽሐፍ ቅዱስን በገዛ ፈቃዳችን መተርጎም የሚለው ነገር ሰዎችን ወደ ገደል ይመራል። መጽሐፍ ቅዱስን ደግሞ በግል በገዛ ፈቃዳችን መተርጎም የሚለው ነገር ከየት መጣ ከተባለ መጽሐፍ ቅዱስ ብቻ ይለዋል። ለእግዚአብሔር ቃል ነው የምንገዛ ይለዋል። ግን ምን እያሉ ነው? እኛን ለእግዚአብሔር ቃል ነው የምንገዛ ይላሉ። ትክክለኛው ትርጉሙ ግን ምንድን ነው ከተባለ ለራሴ ትርጉም ነው የምንረዳው፣ የራሴን ትርጉም ነው አክሰፕት ማድረገው እያሉ ነው። ስለዚህ እኛ ኦርቶዶክሳውያን ግን እንደዚህ አይነት እምነት የለንም። መጽሐፍ ቅዱስን እንዴት ነው የምንረዳው? መጽሐፍ ቅዱስ ዛሬ አይደለም ወይ 16ኛ ክፍለ ዘመን ላይ አይደለም ከሰማይ የወረደው። ኦኬ፣ የእግዚአብሔር ቃል የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ ለሐዋርያት አስተማረ። ከሐዋርያት በኋላ ቤተክርስቲያን ቀጥላለች። ከዛ በኋላ ደግሞ ሐዋርያን አበው የሚባሉ አሉ በቤተክርስቲያን ውስጥ። የማን? የሐዋርያት ተማሪ። ኦኬ፣ መጽሐፍ ቅዱሳችን ምን ይላል? በዚህ በይሁዳ መልእክት 1 ምዕራፍ ነው ያለው ቁጥር 4 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠው ሃይማኖት እንድትጋደሉ እየመከርኳችሁ ይላል። ለማን? ለቅዱሳን ነው ሃይማኖት አንድ ጊዜ ፐርፌክት ሆኖ ፍጹም ሆኖ ተሰጥቷል። ስለዚህ እኔ ከሆነ ለሐዋርያት የተሰጠውን ትምህርት የሆነ ከ1000 ዓመት በኋላ መጥቻ አዲስ ትምህርት ባስተምር እኔ መናፍቅ ነኝ ማለት ነው። የማይታወቅ ትምህርት ባስተምር እኔ መናፍቅ ነኝ። ኦኬ፣ ለዛ ነው በፕሮቴስታንቱ ዓለም ላይ በዚህ ደረጃ መበጣጠስ የመጣው። ኢቨን ዮኒ ይገርምሃል፣ አሁን አይደለም ባይዘዌ የፕሮቴስታንት ሪፎርመሮች ዋናዎቹ ጀማሪዎቹ የምትመለከታቸው እነ ሉተር፣ እነ ኤርሊክ ዝዊንግሊ፣ እነ ጆን ካልቪን እርስ በራስ ሲሰዳደቡ ነበር። የመጀመሪያዎቹ ባይዘዌ ከእግዚአብሔር ያለውን ነገር መለያው እሱ ነው። ከእግዚአብሔር ያለውን ነገር መንፈስ ቅዱስ የማይመራው ነገር ከስር መሰረቱ ይፈርሳል እርስ በርሱ። መንፈስ ቅዱስ ስለምንድን ነው? የአንድነት መንፈስ ስለሆነ። እኛ ግን ክርስቲያኖች ቤተክርስቲያናችን የዛሬ 2000 ዓመት ነበረች። ዲያቆን መዝሙረ ያሬድ እንዳሳየው ቤተክርስቲያናችን ክርስቶስን የምትሰብክበት መንገድ የሚገርም ነው፣ የሚደንቅ ነው።
አባቶች ደግሞ ምን አሉ? አሁን ቅድም ዮኒ የምታስታውስ ከሆነ ታች ያላችሁ ሰዎችም ዮሐንስ ወንጌልን ሲያሳዩ ነበር አይደል? ዮሐንስ ሲጠቅስ ነበረ። ሌሎች ወንድሞችም ዮሐንስ ወንጌልን ሲጠቅስ ነበር። ዮሐንስ ወንጌል ላይ ዮሐንስ ምን ለማለት ፈልጎ ነው? ዮሐንስ ምን ለማለት ፈልጎ ነው የሚለውን ከማን ነው የምንማረው? ከዮሐንስ ተማሪ። ዮሐንስ ምን ለማለት ፈልጎ ነው? እዚህ ክፍል ላይ ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ሌሎች የዮሐንስ ወንጌል ምዕራፎች ላይ ዮሐንስ ምን ማስተላለፍ ፈልጎ ነው የሚለውን ከማን ነው የምንማረው? ከቅዱስ ዮሐንስ ወንጌላዊ ተማሪ ነው የምንማረው። የቅዱስ ዮሐንስ ወንጌላዊ ተማሪ ትምህርት ደግሞ በእጃችን አለ። በጣም ይደንቀን። ማን ይባላል መሰላችሁ? ቅዱስ አግናጢዮስ ሲባል ሰምታችሁ ሊሆን ይችላል ብዙዎቻችሁ። ኦኬ፣ ቅዱስ አግናጢዮስ ወይ ደግሞ ሴንት ኢግናሺየስ ኦፍ አንቲዮክ ይባላል። የማን ነው? የቅዱስ ዮሐንስ ወንጌላዊ ተማሪ ወይ ደግሞ ደቀ መዝሙር ነው። የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ወይ ደግሞ ተማሪው፣ በቃ እግሩ ስር ቁጭ ብሎ የተማረ ማለት ነው። ስለዚህ ኧረ እኔንም ዋርኒንግ እያመጣብኝ ነው። አራስ ይኸው ጋዲሳንም ሪሙቭ አድርጎታል። ምንም መተንፈስ አልተቻለም። አረ ኮፒ ሊንክ አድርጉ ወዳጆች፣ ኮፒ ሊንክ አድርጉ።